ካሜራ ይወዳል of course እኔ በጣም ባይ ካሜራ የሚወድ ሰው ማለት ነው እንዲህ አይነት ይሄ ነው ተላልቆ እኮ 6 ጎል ማለት እኮ በጣም እኮ ኢንሲን ነው ከላማከ ነገር አውርተን እግዚአብሔር ከመሃል ድረስ ይኸውልህ ልጁ ማለት ነው ቢግ ኦኬዥን የሚፈራሱ አይደለም በቃ ከጁድ ሞድለን ነገር እንዴ መጣ ይረትስተዛይልሽ ማድሪድ ላይ 10 ምናምን ጎል ገና በተጀመረ በሆነ ጨዋታ እኮ ነው 12 ጎል ምናምን አስገብቷል አሁን ለምሳሌ እንደዛ እኮ ሊያገባ ይችላል እኔ ያልኩሻለሁ ትላልቅ እኮ ክላሲኮ ላይ ሁለት እኮ ነው የገባው ይጣበታል እኮ እሱን አሁን ባለፈውም የመጀመሪያው ጨዋታ ላይ ተቀይሮ ነው for the big moments የሚሆን እሱ በጣም እንደዚህ ያ ደግሞ ማለት ለአንድ ወርልድ ክላስ ለመባል አንድ ተጫዋች of course እንዴ ሰረታይ ብሩኖ ከእነንተና ጋር ሲስት በኮርና ያያረገ ወይ ይማ ቲክቶክ ኮርናን ያጣጣልክ እኔ ቲክቶክ ያቆምኩኝ ቀን ኮርናን ያጣጣልክ ነው ቲክቶክ ያቆምኩ ቀን ኮርናን ያጣጣልክ ነው እኔ ቲክቶክ ያቆምኩኝ ቀን ብሩኖን ብሳደቡ እንዴናችሁልን ሰላም ብሩኖ ኦቨርሬትድ አይደለም እንዴት ውላችኋል ሰላም ናችሁልኝ ወይ we are back with a new episode of ፋንተራ ዛሬ እንግዲህ የሚገርም ፋን ነው ይዞላችሁ የመጣው ዓለም ዋንጫው እየገሰገሰ እንግዲህ ግማሽ ፍጻሜ ላይ ደርሷል ዛሬ ከማጋር ከመናሴ ጋር ትላለህ መናሴ in the house ይላችኋል ማለት አሉልሽ ሁሉ ሰላም ሁሉ ተማም ዓለም ዋንጫችን ሌላ ሌቭል ያጓጓል አራት ደረሱ ፊፋ ለመጀመሪያ ጊዜ አራት ቢግ ብሎ ያስቀመጣቸው ሀገራት ግማሽ ፍጻሜ ላይ ደረሱለት አይደል የሚገርም በጣም ጸዴ ናቸው በጣም የሚገርም ዓለም ዋንጫው ነው ያየን ያለው አሜሪካ ባታዘጋጀው አሜሪካ ማለት ነው ሰስፔንሲክ ዓለም ዋንጫ ዘጋ ከምር የታዘብሽ ላይ በጣም የደበረሽና ደስ ያለሽ ነገር በዚህ ዓለም ዋንጫ ያው ሰዓት ነው ለኛ አፍሪካ ላይ ያለነው ተለለኛ የእግር ኳስ ወዳለስ አይሆንም አንተ እግዚአብሔር እኔ አሁን ትላንት ተበላው ኳስ ያለው ወስልኝ ቁጭ 3 ሰዓት ላይ ደቃው ኳስ የለም ምን ላርግሽ ቁጭ ያደርኩኝ እግዚአብሔር በጣም አዛ ነው እዚህ ጋር ለምሳሌ ዛሬ ቢኖር ደግሞ ተጉላይ ነበር እንዴ በጣም ዛሬ እንደውም ነገር ምክንያቱም ለሊቱን ስላልተኛሽ ዛሬ በሚለው ተኛው እንግዲህ ማታላመሽ ነው በጣም ከባድ ሲቹዌሽን ነው የሰዓቱ ጉዳይ ከዳኛ ጋር በተያያዘ ከኢራን ጋር ከሜዳ ውጪ በጣም ብዙ ነገሮች ያነሳሉ ትራምፕ ካዘጋጀው ትጠብቃለህ ፍጻሜው ላይ ከችላለሁ ብለው ወይ አሜሪካ ይዞ ከች እንዳይል ምን ያመጣል ፊፋ ግን ምንም አያመጣም ይሄ ሀገር ይሉስ በጣም ሜክሲኮ ያዘጋጃል አስቴካ ላይ ምናምን በቃ ፋይናሉ እኮ እዛ ነው የሚዘጋጀው የሚያስጠላው እሱ ነው አሜሪካ ለክፍያ ይወልሽ ሁሉም ነገር በገንዘብ ነው እንጂ ለምሳሌ ስታዲዮ አስቴካ ማለት የሜክሲኮ ስቴዲየም ፔሌ ዓለም ዋንጫ አንስቶበታል ማራዶና ዓለም ዋንጫ አንስቶበታል ሌጀንደሪ ሜዳ ነው ላይክ የቆየ ድሮ ሜዳ ነው እና ግሬስ ራሱ አለው ልብ ብለሽ ካየሽ ይሄኛው ዓለም ዋንጫ ላይ አንድ ተጫዋችን በቃ ላይክ ዘላለማዊ ጄስቸር ለመስጠት ይታወሳል ሌጋሲውን ለመስጠት አስቴካ ላይ ቢዘጋጅ በጣም ሚሞራብል ይሆን ነበር ግን ብር ትኬቱ ሰምተሽዋል ግን የፋይናል ትኬት እግር ኳስ ላይ እንደዚህ አይነት ትኬቶች እኔ በህይወቴ ሰምቼ አላቅም መስማትም አልፈልግም ምናምን ትንሹ ትኬት በጣም ዝቅተኛው እኮ እግዚአብሔር ያን ሰው ይወጥ እኮ በደንብ ይቀይር ነበር ፖድካስታችን ላይ ማለት ነው በቃ የሚገራርሙ ሪኢኖቬሽኖች ነበር የምትመለከቱ ይሁን ዋናው ነገር መዘጋጀቱ ነው ብቻ ግን ዓለም ዋንጫ አሜሪካ ላይ ቢዘጋጅም የሚገራርሙ ጌሞች ግን አስይቶ ነው በዚያ በጣም ማይረሱ ጌሞች ላይ በጣም እስካሁን ካሉት ጌሞች ላይ ማትረሹ ጌም ግብጽ ከአርጀንቲና ስንቴ ጨፍሬ በቃ ማለት በቃ ተስፋ ቆረጥኩም ተስፋ ስለ ተስፋ ልትቆርጥ አትችልም ሙሉ ለሙሉ ሜሲ ያለ ኦፍ ኮርስ ሜሲ ታያለች አይቻልም እሱ ያለ ተስፋ አንቆርጥም ግን ሁኔታው ያስፈራ ነበር በተለይ ገብቶ የተሻረው ጎል ሁለተኛ ጎል ሲገባ ሞመንታጁ በጣም ያስፈራ ነበር መሻሩን ባይሻር ኖርና ሶስተኛ ቢገባ በዛው አልቆ ነበር እነሱ ሞራል ራሱ ጀመር ሶስተኛው ተው ባይሻር ጎሉ በዛው በጣም ነገሮች ብቻ እግር ኳስ ሶላ ቦደስ ሞለስ ማለት እና ሜንታሊቲ ነው ስለ አሁን ላቲን ያው ብዙዎቹ እንደዛ ናቸው ግን አርጀንቲና ላይ ስትመጣ ደግሞ ሞር አግሬሲቭነት ሜንታሊቲያቸው ምናምን ያስፈራል የሌለ እኔ አርጀንቲኖች ማለት ነው በቃ ሎስ አርጀንቲኖስ በጣም ሰቅጣጭ ያው
ቶርች የሚያረጋችሁ ሰው ነው የሚወስነው ታውቃለህ እነሱ ሊደሩ ነው ወሳጁ ታቀስ ያረጋቸው ጸጉራቸውን ላይ ቆማል ይቆጣቸዋል እግዚአብሔር ሚቲቷ ወይዜ ከቡድን ሀገሮቿ ውጪ ዳኛ ራሱ መቆጣት ጀምራለች አንተ እኔ 8 ባላንድ ወር አለኝ ማን ያለ ትቀልዳለህ እንዴ ዘንበለ ፖርቹጋል ስለወከራ ይላል የ22 ዓለም ዋንጫ ላይ አይ ቲንክ ከሜክሲኮ ጋር ነው መሰለኝ እዛ ጨዋታ ላይ ዴፖል በጣም ጥሩ አልነበረም ነበር በጣም ፓሶችን ሲያቋርጥ ምናምን ነበርና ረፍት ላይ በጣም አስጠንቅቆታል ኢቭን አታውራኝ ነው ያለው እውነት ከሃፍ ላይ ምንትሩ ማይቀየር ከሆነ ድጋሚ አናውራም ከዛ በኋላ ያለው ዴፖል ብታየው ሰከንድ ሃፍ ወንድሜ ማይ ጋይ በቃ ሌላ ሌቭል ውስጥ የገባ ዴፖል እኔ በጣም ወዳቸው ለምታውቃለህ አርጀንቲኖች አሁን ለምሳሌ ሮናልዶ ብሩኖ ረፍት ላይ ታወራኝ ቢለው ማለት ነው ነገረኝ ገባ ታወራኝ አንዴ ምንድነው ብላ እንደሚለው አረ እኔ ፍላጎቱ አለ ልባቸው ውስጥ በጣም ነው የሚደብረኝ ሮናልዶ ሳስብ በጣም ነው የሚደብረኝ አታዋራኝ ሲለው ማለት ነው እሱ ጭንቅላት ውስጥ ምን እንደመጣ ታውቃለህ ዲፖል ውስጥ እንዴ ሜሲን ያስከፈው ነው ማን ልጠብቅ ነው እንዴት ተቃለ ማርያምን ይሄ ሜንታሊቲ በቃ በተለይ ያን ዓለም ዋንጫ ኦፍ ኮርስ ይሄንንም ኦፍ ኮርስ ዩሊያን ከስዊዘርላንድ ጨዋታ በኋላ ለሱ ነው የምንጋደለው ያንዳንዱ ሞመንት ብሏል ግን ያ ዓለም ዋንጫ ደግሞ ሞር ከኮፓ አሜሪካ ከ21 ጀምሮ ለሱ ነበር ሲታገሉ የነበረውና ያ ዓለም ዋንጫ አታውራኝ አይደለም ፊቱን እንዲህ ቢያጠለሽብህ ማለት ነው በቃ ሌላ ታሪክ ደግሞ እሷ ራሷ ሌላ ታሪክ ውስጥ ገብታች እኔ አሁን ለምሳሌ አንፖፑላር ኦፒኒየን ሊሆን ይችላል ግን ያኛው 22 ላይ ነበረችው ሜሲ ምንም ፕሮቫይድ ማድረግ የሚጠበቅበት ሰው አይደለች ሜሲ ግን ዓለም ዋንጫን ማሳካት ተፈልግ ስለነበረ የሆነ ከሜሲ ባህሪዎች ጋር ማናያቸው ምን አይነት ነገሮች አግሬሲቭነቷ ጨምሮ ብቻ ላይክ የሆነ ነገሮች ነበሩ ይሄኛው ዓለም ኔዘርላንድ ጨዋታ በጣም እኔ እሱ ጌም ማለት ነው በስማ የት ነበርኩ ዩኒቨርሲቲ ነበርኩ ብዙ ጊዜ ነበር ጎንደር ነበር ሻንቺ እኔ ጎንደር ነበር እኔ ባህር ዳር ሆኜ ማለት ነው በቃ እያየን ነው በዚህ የአርጀንቲና ጨዋታዎች 22 ላይ ነበሩት አርጀንቲና ትመራለች አሁን ባለፈው ስለ ፋይናሉ ጌም እያወራን ነበር ከሆነ ሰው ጋር ከፈረንሳይ ይሄኛው ጌም ላይ 2-0 እየመራች ነው እና ለምንድን ነው ማይጫወቱት እያልኩ ነው ኔዘርላንዶች ማለት ዌጎርስት የሸወደን ታይም እግዚአብሔር በአንድ ጨዋታ የሸወደን ላይፉን የቀየረበት ፕሪሚየር ሊግ ተጫውተኝ መቼው ብቻ ግን እሱ ጨዋታ ላይ የነበረው ፋየር ጎሎቹ ጥሎቹ ምናምን በጣም መቼም ነው ማድረስ በጣም ያበደ ነው ስለ ያ ጌም እንደዛው ቢያልቅ ኖሮ ሴንስ አይኖርም 2-0 ምናምን ቢያልቅ ኖሮ በጣም ዝም ብሎ ያልፍ ፋይናሉ ሴንስ አይኖርም ያው እንደ ደጋፊ ያንን ጨዋታ ስታየው ቢያልቅ ደስ ይላል ኦፍ ኮርስ ግን እንዲህ ድራማቲክ ሆኖ ብትሸነፍ ምን ያህል እንደሚጎዳ እንደሚሰብር ታውቀዋለህና በዛ መልኩ ማለቁ ግን ማለት ነው አፍራሱ ያው እኔ የዚህ ጭፍር የነበረው ጨማመር አላየው በስባ እኔ ሴቶች እግዚአብሔርን ትንፋሽ ማለት ነው አጠገብ ያለው ሰው ማለት ነው እንደዚህ ስኪል ትንፋሽ መተንፈስ አቅቶኝ ነበር በጣም እና የሆነ ካፍንጨ ያቀጠኝ ካፌ ውስጥ ነው ያየሁት እና ባፌ መተንፈስ ጀመርኩ እንዳይቆራረጥ ትንፋሽ ማለት ነው እየሰማችሁ ነው ሲደርስ በመድሃኒያ ልቤ በአንድ ሰከንድ ሶስት አራት ነው ተጣና ግን ያ ማርቲኔዝ ነው በጣም ሞር አድቫንቴጅ እንዳለ ታውቃለህ አው ግን በቃ አይታወቅም የሜሲ የመታበት ፔናልቲ ያመታት ደግሞ ስቅጥጥ ነው የሚያደርገው በቃ ያዘው ነው የሚያዘው ማለት ነው የሜሲ ፔናልቲዎች 2022 ላይ ተቀየረው ነበር አሁን ሪሴት አድርጋለች ወደ ድሮ ፔናልቲ በዚህ ዓለም ዋንጫ በጣም ብዙ ፔናልቲ ተሳተ ነው ከሜሲ ጨምሮ ኢምባፔ ስተዋል ሃሪኬን ስተዋል ተደገመለት ብዙ ሰው ስተዋል በጣም ኢቭን ጉማሬ ሲጀመር እርስ በርስ ሲገናኙም ደግሞ የፔናልቲ ሹታውት ላይ ከነ ነው እየሳተ ነው በሳተ ነው ቆሞ ነው ላቦ ነው ሲባል ቆሞ ነው የሚያዘው እና በጣም እኔ አንደኛ ያው እንትኖች አቢሊቲ መጨመር ይመስለኛል የጎልኪፐሮች ምክንያቱም በፊት ብዙ ዳታቤዝ ላታገኝ ትችላለህ ምናምን ብሎ በግምት ነው በግምት አሁን አይ ቲንክ ግብጽ ከማን ነው ከአውስትሪያ ላይ ያደረገችው ጨዋታ ላይ ፔናልቲ ሹት አውት ላይ የኢምባፔን እንትን ሲያዩ ነበር ደቅ ብለው ሲመታ እዛ ላይ ፓኒካ ሲያስቆጥራን ትንሽ ያስተምራል በቃ አሁን ጎልኪፐሮች በደንብ ራሳቸውን እያበቁ ይመስለኛል በጣም ዋተር ቦትላቸው ላይ ያላየሹ እያንዳንዱ እንትን ሁሉ ያነባ ልክ ስትመጣ ገና አንተ ከዛ ምናምን እያልክ ስትመጣ እቺማ በቀኝ ነው ምናምን ብሎ ነው የሚጠብቅ ግን በቃ እኔ አሁን የማርቲኔዝ ጎል አርጀንቲና ላይ ሲመጣ ያለው ጎል ኪፒንግ እንትን ማለት ሌላ ነገር በተለይ ፔናልቲ ሹት አውት ላይ በቃ ማይንድን ነው የሚበላው ሰውየው ረጅም ነው ግዙፍ ነው
አንተ ወደ ፒቹ ልትመታው ስትሄድ በልቷል ጭንቅላት ቶንት ያደርጋል ምናምን ሄዶ ጨብጣሃል አንተ አይዞ ምናምን ታገባዋለህ ምናምን ብሎ ይሄዳል ማለት ከኮሎምቢያ ይመስለኛል ኮፓ አሜሪካ ላይ የሪሚናን እንደዚህ ብሎ ይዝባል ምናምን ብሎ ተያዘው ኢማጅ በቃ ጎልኪፐር ስትሆን እንደዚህ አይነት ሜንታሊቲ ባይገርምሽ የሪሚና በጣም የሚያፈላ ተጫዋች ነበር እኔ ፔናልቲ ላይ በተለይ እሱ ጎልኪፐሮችን እንደዛ አድርጓቸው ነበር ይመጣው ከዛ በፊት ከዛ ዲቡ ቀለደበት አንቺ ቆይ አንደርሬትድ ነው ማርያምን ስለ ለአርጀንቲና እንደ አጠቃላይ ሳይሆን አርጀንቲና ላይ አንድ ሌቭል ከፍ ይላል አቋሟ ኮሎማኒ አንጎል ቢያገባው ብላ አስብ እስቲ ይሄ ሁሉ ድምጽ ብክለት አይኖርም ነበር ያ ኳስ እኔ በህይወቴ ላይፋችንን ሴቭ ያደረገው ሰው እግር ኳስ አይቻለሁ እንግዲህ 6 አመቴ ላም ጀምሮ አይቻለሁ እየገባኝ ምናን ከ10 ከ11 አመቴ ጀምሮ ገብቶኝ አይቻለሁ ያስባለሁ እንዳሁኑ ባይሆን ብቻ እግር ኳስ በህይወት ዘመኔ ሳይ እንደዛ አይነት ኢምፖርታንት ሴቭ በህይወቴ አይቻለሁ እኔ አይቻላቅ በቃ እኔ የለም እንዲኖር ከዚህ በኋላ እኔ የሆነ አይነት ነገር መጥተት አለበት እንጂ ዓለም ዋንጫ ስቴጅ ነው ፋይናል ነው የመጨረሻ ኳስ ነው ያ ሁሉ ልፋት የሜሲ 7 ጎሎች እያንዳንዱ የአርጀንቲና ነገር ነው የሚንጠለጠለው በቃ እዛ ላይ የሜሲ ዓለም ዋንጫ ድሪምስ አስበው ሊዮኔል አንድሬስ ሜሲ ዋንጫ ይበላበት የመጨረሻ ቅጽበት ላይ ሪታይል የሚያደርግም ይመስለኝ ነበር ያው ያን ዓለም ዋንጫ ባይበላው ኖሮ እኔ ዓለም ዋንጫ ላናየው እንችል ነበር እንዴ በጣም አስበው ኪሊያን ምባፔ ደግሞ እንደዛ የሄደ የነበረን ጨዋታ እንደዚህ ጎቶ በአንድ ጊዜ ባክ ቱ ባክ ዓለም ዋንጫ ቢያነሳ ለሱ ላይክ ስቲል አሁንም ኪንግ ነው ዓለም ዋንጫ ለስታስብ ኪሊያንም ዓለም ዋንጫ አይቻልም ግን ያን ቢበላው ኖሮ ያን በልቶት አሁን ግማሽ ፍጻሜ ሲደርስ ሰውየው ከዛ ይሄኛው ሶስተኛ ቢደግሞ ብላ ሃትሪክ ሌላ ነው የሆነበት ማን አዳመጠም እንዲሁ ዲክቴተር እና ላይክ በቃ አናዘር ሌቭል የሆነ ሴቭ ነው እንደዚህ አይነት ሴቭ በጣም አይቻላቅም አያለው ሙሉ ቱርናመንቱን በቃ እንዲ ውጥት አድርጎ ዋንጫ ስጥት ነው ያደርጋቸው ሜሲ እሱ ስታይ ሆነ እንዲ ተቃቅፈው ምናይት ሻ ሚስት እንደዛ ታይ ዲቡይ እርሳት ካለቀሰ በኋላ እኮ በቃ ዲቡ ነው ያስታውሰው በቃ ልክ ፓራዲዝ ሮጠ ሜሲ ጋር ትዝ ነው ያለው ያ ሲሆነ የዚህ ሁሉ ምክንያት ኒል ሞፔ ነው the most underrated player ኮሎማኒ አንፖፑላር ላንቺ እንዴት አንደሬትድ ነው ባይዚ ኮሎማኒ ባይኖር ያጫዋታ ዘምራለች ፔናልቲ የሚያስገኘው እሱ ነው በጣም ተናድጄ ነበር ያ ፔናልቲ ሲያስገኝ በቃ ብዬ ያዚ ሲት ደግሞ ተውኩለት ሞሮኮ ላይ ራሱ ግማሽ ፍጻሜው ላይ ቲዮ ሄርናንዴዝ ከገባ በኋላ ኮሎማኒ ያገባ ደገሙት እንጂ 22ቱን እዛው ባሁንም 2-0 አድርገው ብቻ ልጁ ሰርቶ አይ ቲንክ እኔ በጣም ይሄ ራሱ አለ ያ ፍጻሜ ላይ ያን ኳስ መሳቱ ልጁ ኬሪየሩ ላይ በጣም ትልቅ ጉዳት አድርጎ በደንብ አሁን የዛ ጊዜ የተመሰለች ጭት የነበረው አይ ቲንክ ካልተሳሳትኩኝ ፍራንክፈርት ነበር ጭት እና ላይክ ዓለም ዋንጫው ላይ ሲመጣ ስሙ በጣም ሻይን ያደርግ ነበር ልጁ ኮንፊደንሱ ሌላ ነገር ውስጥ ይገባ ነው ላይክ ፒኤስጂ እኮ በ90 ነው እና ነገሩት ከፍራንክፈርት ኢማጂን ልጁ የሆነ አጨውቱን ካይሹ ኪሊያን የሚመስል ነገር አለ ኢማጂን ማካሊስተርን ኤንዞ ፈርናንዴዝን ምናምን የመሳሰሉ አሁን ሱፐርስታር ባንላቸውም just like በጣም ሻይን አድርገው ዋንጫ ላይ በቼልሲ እና በማን ነው ሊቨርፑል ማያቸው ኢማጂን እንግሊዝ ውስጥ ያው ያኛው ብራይተን ቢሆንም እንደዚህ ትላልቅ ክለብ ውስጥ ምናያቸው የዓለም ዋንጫ ነው እንደዚህ ሱፐርስታር ያደርጋቸው በጣም በቃ ላይ ከዓለም ዋንጫው በኋላ ስማቸው ነው ነበር በጣም እርግጠኛ ነኝ ግን አንዴም እኮ ባይዜ እንትን አላሉትም ታለንቱ ስለሚያውቁት ፒኤስጂ ነው ሄደው ግን ስቲል ፐርፎርም ማድረግ አልቻለም በቃ ከዛ በኋላ የነበረው ኮሎማኒ ይጎዳህላ ማይንድንም በጣም ህይወቱን አይረሳውም እግር ኳስ አቁሞ አይረሳውም ዓለም ዋንጫውን ከፍራንስ ነው ያሳጣው ሌላውን ነገር ተይውና ማለት ነው ኮሎማኒ አሁን ለምሳሌ ብዙ ነገር ያላሳካ ተጫዋች ኬሪየሩ ላይ ሮቤርቶ ባጂዮ እኔ ባይዚ ስለ እግር ኳስ ሲወራ ስለ ሮቤርቶ ባጂዮ ስለ ራቀንም ስላላየነው ይሆናል ብዙ ጊዜ ሲነሳል እኔ ፋዘር በጣም ነው የሚወደው ባጂዮን ማለት ነው እና አይ ቲንክ 94 ዓለም ዋንጫ ነው ከብራዚል ጋር በቃ ስለ ፔናልቲው ሲያወራ ባጂዮ ማለት ነው ከመስመሩ መምቻው ድረስ እስክደርስ ድረስ ከሰላሌ ሞያሌ ነው ርቀቱ ማለት ነው ኦፍ ኮርስ ከመሃል ሜዳ አስበው እዛ ድረስ ነው የምትሄደው ሙሉ ስቴዲየም እያየህ ነው ሙሉ ዓለም እያየህ ነው እኔ ፔናልቲ ሲመቱ በጣም የሚያሳዝኑ ማርያምን በተለይ ለሀገር ተቃራኒ ደጋፊ ጋር ቢመታ ሰው እኔ በጣም ነው በስማም ለሀገርህ ኢማጂን በደንብ እና የዓለም ዋንጫ ፍጻሜ ሲሆን አንተ የመጨረሻው መቼ ስትሆን ምናምን ደግሞ በቃ እኔ
ይኖርባቸው የሚችለው ፕሬዠር እንዴ እኔ ሄዶ ኳሱ ጋር ሄዶ መምታታቸው ራሱ አንድ ነገር መቤቴ እግዚአብሔር እግር ቀጣለ ማለት ነው እሱ ነው የምልሽ የሆነ ኳስ ዚዳን አይ ቲንክ ግማሽ ፍጻሜ ወር ፍጻሜ ላይ አንግል ጋሽታ እንትን ያለችው እሱ ፋይናል ላይ ኦኬ ግን ከዛ በፊት አይ ቲንክ ከምን ሀገር ጋር እንደነበር እረሳሁት ይቅርታ ግን ሊመታው ሲል ፕሬዠሩ ከበደው መሰለኝና አስመለሰ እዛው አስመለሰና ቀረቀረ ኢማጂን ምን ያህል ፕሬዠር እንደሆነ ዚዳን ማለት እና እዚህም አሁን የባጆ ያልኩሽ ኳስ ላይ ሙሉ ቶርናመንቱ የባጆ ቶርናመንት ነው የሚባለው እሱ ቶርናመንት ግን ያቺ ቦታ ላይ ስደርስ ሰቀላት ኳሱ እና ዘማኑ ዳይድ ስታንዲንግ ሮቤርቶ ባጆ ማለት በቃ እና የዛን ያክል ቶል ነው ጭንቅላትሽ ላይ የሚወስድብሽ ዓለም ዋንጫ እና ኮሎማኒም በዛ ውስጥ ያለፈ ይመስላል ኦፍ ኮርስ ይጎል በደንብ ነው የሚጎዳው ያው እንዳልኩ ነው ቢያገባው ከሚያስበው ተቃራኒ ነው ዓለም አግባቱ ደግሞ በደንብ እንትን ብሎታል ግን ዲቡ ራሱ ባይዜ ግን አንተ ቢያገባው ፌር ነው እንዴ ለምን አይሆንም አይደለም በመጥፎ ሰው ሰብረዋል በጥይልሽ እስከ 7ኛው ደቂቃ ድረስ ኮምፕሊት ኮንትሮል ነው ያው ያን ያህል የዲሾ እንትን አይደለም ይመች ፋኑ አይደለም በቃ የዲሾ ግን የመጀመሪያ አካባቢ የወሰዳቸው ቅያሪዎች ሞመንት ገና በፈርስት ሃፍ ላይ ቀየራቸው ሞመንት ጌሙን ቀይሮታል እግዚአብሔር አይ ቲንክ ኮማን ነው አይደለ እና ጅሩድን አወጣቸው ኮማን ካማማን የገቡት ጅሩድ ወጣና ኮሎማኒና ቱራም ኮሎማኒ እንደም ቆይቶ ነው የገባው ቱራም ብቻ ያን ጌም ምን ያህል ጌም ማንበብ እንደሚችል የምትረዳው እዛ ጨዋታ ላይ እና በጣም ያ ፈርስት ሃፍ መቀየሩ ሰከንድ ሃፍ ላይ ኢምባፔ ፍሪ እንዲሆን አንተ አኩና ነው ቁጭ እኮ ነው ያደረገው ፈርስት ሃፍ ኳላ ነው እኮ ኢምባፔ ነው እግዚአብሔር ጸጥ ነበር በደንብ ጸጥ አድርጎት ነበር ግን በቃ ስፔስ አገኘ አንተ ሁለተኛው ጎል ሁሌ እንደዚህ እኮ ነው ተቃረቃት ጀለጣት በቃ ጎሉን እንዳላዩ ታውቂያለሽ እንኳን ሲመታው ማርያምን እንዲያያት ኳሷን መታት ደግሞ ኮሎባኒ ነው እሱ የሚሰጠው ቱራም ነው የሰጠው አንተ ሰው ሲቀሰቅስ ታውቃለህ ቀዘቀሱ እግዚአብሔርን ቀዘቀሱ እኔ ልሽ አሁን ካፌ ላይ ያየሽው አልኩሽ ለምሳሌ ግቢው አሁን ለምሳሌ ጎንደር ዩኒቨርሲቲ ስለማውቀው ካፌ ላይ ያየው ያልኩትና ወንዶቹን ተውን ሴቶቹ ማለት ነው ኦኬ ለዚህ ነው ኳስ የምትወዱት ለዚህ ነው እንደዚህ እንትን የምትሉት ያሉበት ቀን እና ላይ በጥፊ ነው የሚያገኘው ለምሳሌ ገብተህ ብትወጣ መልሰ ልግባብት ሙቀቱ ኦራ በስማ ተቀልላለ በሽተኛ ነው ያረጋው መጋኛ ግን ይመጣው እኔ ለፈርስት እኔ አሁን የዓለም ዋንጫ በተለይ ከኳርተር በኋላ ምንድነው ብትለኝ ትዝ አይለኝም በቃ ሞመንቱ ምናምን ከዛ በኋላ ያያዩዋቸው ደግሜ ሙሉ ጨዋታ ያለው በቃ እዛ ታይም አላቆም ገብቷል ነርቨስ ለሞና እግር ኳስ ላይ እንዴ ነው ስሜት ምክንያታዊነትን ምናምን አልፎ የሚመጣበት አይነት ጌሞች ነበር እነዛ ጌሞች በጣም ስለ ፈርስት ጌም ላይ ተሰብስበ በቃ አንተ ኮንፊደንስ ሆነ አይተ በሳውዲ አረቢያ ተሸነፈ ዓለም ያላገጠብ ሙሉ የግቢ ተማሪ ምን ያህል ፋን እንደሆነ ዌርዝ ሜሲ ምናምን እየተባለ ምግብ ቤት ምን ቤት አተ ይሄ ነው ሜሲ ምናምን ስትባል ማለት ነው ኢማጂን ያለው እና ከዛ በኋላ ያሉት የፖላንድ ጨዋታ ብትል የአውስትራሊያ ጨዋታ ብትል ኔዘርላንድ ሜክሲኮ ጨዋታ እኔ ማለት ነው እያንዳንዱን ሰው በየዶርሙ ነበር ይልኩት እናንተ እያንዳንዱ የኔ ሁላ ያልክ የኔቢሲ ነው ያ የመጀመሪያው ጨዋታ ነው አላሳፈረችሽም ደግሞ በስማ እግዚአብሔር ሰለ እኔ በያለው እኔ ፌስቡክ ላይ ጽፌያለሁ ለኔ የእግር ኳስ ኬሪር ከዚያው ከ2022 በኋላ ባላይ እኔ እግር ኳስ ችግር የለብኝ እኔ 22 ላይ እግር ኳስ በክቶ ለፕሪሚየር ሊግ ጀምሮ ለረጅም ወራት አላየውም ነበር ብታምንም አታምንም አስጠላኝ እግር ኳስ ጨረሻ አረስ ማለት ከዚህ በኋላ እግር ኳስ ምንድነው ማየው የትኛውን እግር ኳስ ባይኔ በጣም ልክ ነሽ እኔ አርሰናል በዚህ ዓመት ቻምፒየንስ ሊግ ቢበላ በዛው በልተ ነው ቢበላ ደስ ሲል እንደዚህ ማለት 14 ዓመት ያከክ አይከብድም ስለ ቻምፒየንስ ሊግ ነው ከወራው አይ የቀረሽ ቀየርከው 15 ተከረበት ካሽ ቻምፒየንስ ሊግ ያወራ እሺ ኛፋ እሺ ችግር ወሬን ቀይ ወደ ዓለማቸው እንደበለጽ ዓለም ዋንጫው በዚህ ነው ይሄ 26ን ዓለም ዋንጫ እናንሳና የሆነች ጥያቄ ፈጠፈጠን ያለው ጥያቄዎች ጠይቅሽ በጣም ያስገረመሽ ቡድን ማለት ነው ከጠበቅሽው በላይ ይጫወት ኖርዌይ ደስ ይላሉ በጣም ስለ ማርቲን ኦዴጋርድ ማንንም አልጠበቃቸውም ከማጣሪያ ጀምሮ ብታያቸው እኔ ሃላንድ የሚባል ተጫዋች እኔ በቃ ስለ ይሄ አጥቂ የሚባኛ ጄነሬሽን አጥቂ የሚባለውን እንትን ቀይሮታል አይተናቸዋል እኮ ፕራይም ቤንዜማን አይተናል ሱዋሬዝን አይተናል በጣም ጨራሽ ሌቫንዶስኪ ስቲል አይተናል እኔ በጣም የሱዋሬዝ አድናቂ ነኝ ሌቫንዶስኪ መቼም ምናምን ግን አጥቂ ስካልክ ድረስ የሚጠበቅበት ስኮር ማድረግ ነው ጨርስ በቃ
መጨረስ ካልክ ሃላንድ ነው መተካት ያለ መጨረስ ካይሆን ሃላንድ ነው መባል አለበት ሃላንድ እንደ ሴንትራል ፎርዋርድ ነው እንጂ እነሱን የምታነሳቸው ስለ ሌላ ስራ ሊሰሩልህ ይችላሉ ሊንክ አፕ ሊያደርጉልህ ይችላሉ ሊያጫውቱ ይችላሉ ኳስ ይበልጡታል በደንብ ኳስ የማይበልጠው የለም ሃላንድ እሱ ግን መጨረስ በደንብ ቶሎ ይጨርሳል ባይዘው በጣም ይሄቺን ፓርት እስኪ ለእናንተ በደንብ አድርገን ክሊፕ አውት አድርገን እንጠይቃቸዋለን እግዚአብሔርን ከሃላንድ በላይ ጨራሽ ማን ነው በዚህ ጄኔሬሽን ደግሞ እንደ ተጫዋች አይደለም ያለው ይላችሁ በምክንያት ኦፍ ኮርስ ማንም ስለ አይኖርም ምክንያቱም አይተነዋል ላይ ልጅ ዶርትመንድ ላይ አይተነዋል ሳልዝበርግ እንደዛ አይተነዋል አንደር 19 አይተነዋል እስቲ አሁን እንደው ሲቲ ላይ ይሄን ሁላ ስኮር ያደረገው ፔፕ ነው ይባል አሁን በኤንዞ ስር እናየዋል አይቆም ጀለስ ማጓ ስኮር ማለት ኤንዞ ታያለሽ ኖርዌይ እንደዚህ ያገባል ከጨዋታ ኖርዌይ ላይ ብራዚል ላይ ሁለት ማጋሌሽን መድፋት ማለት እኮ ሌላ ታምር እኮ እኔ እሱ ጨዋታ ላይ ማጋሌስ እንዲ ኦዴጋርድ ላይ ጣቱን ሲጠቁም ይበልህ እንኳን ገለበጠህ ነው ያልኩት ማለት መጀመሪያ ደብሮኝ ነበር ማጋሌስን ገለበጠው ምናምን እሱ ደግሞ ይወዳል ሃላንድ የሚመቸኝ እንደዚህ አይነት እንትን ይወዳል ፋይት ማለት በጣም ነው የሚወደው እኔ የሚገርም ጥያቄ ልጠይቅሽ ባይዘው ይሄን ነገር እናንተ ይዩት አርሰናል ከስቲ ሲጫወት ማለት ነው ሃላንድ ማጋሌስ ጋር ነው የሚለው ሳሊባ ጋር በጣም ረይ ለምን ይመስልሻል ዊን ማድረግ ይፈልጋል ይመስለኛል አሁን ሳሊባ ጋር ቢሄድ ምን ይፈጠር ይመስልሻል አይወል በጉልበት እኔ ማጋሌስ ትንሽ ደንደን የሚል ይመስለኛል ደንደን ያለ ነው ግን ብልጠት ያለው ይመስለኛል እኔ ሃላንድ እሱማ ኦብቪየስ ነው እኔ እያልኩሽ ያለው አሁን ሳሊባ ጋር ማይሄድበት ምክንያት ለምን ይመስልሻል ያሸንፋል ብለህ ታስባለህ ሳሊባ ለምን መሰለህ አይ እንደዛ ሳይሆን ኦብቪየስሊ ሃላንድ የትም የሌለ ኳሊቲ ያለው እንደዚህ ሳሊባ ስለሆነ እኔ እንጃ ቢፍ ኑራቸው አላውቅም ግን ማላቸው ሜዳ ላይ ኧረ በስመ አብ ይሄ ከንትን ይዘለለ ነው ግን ይሄኛው ካልም ነው በቃ ሳሊባ አሁን ለምሳሌ እንደዚህ ገፍተው እንትን አግሬሲቭ ላይሆንለት ይችላል ኦፍ ኮርስ ማረግ ያለበትን አስቦ የሚያረጋ አይነሱ እቺኛዋ ወኔ ይወስዳታል ተጠቅሞበታል ያስባል ከእንትኗ ምንድነው ከቦታዋ ለቃ ወደ መሀል ገብታ ፓስ አርጋ የምትመለስባቸው ሞመንቶች ካያችሁ ማለት ነው በቃ አግሬሲቭነቷ በደንብ ነው የሚያስታውቀውና ከሃላንድ ጋር ደግሞ ከሆነ ከኳሱ በላይ ሃላንድ ነው ፕሮቴክት ለማድረግ እንትን የሚለው አሁን ያቺ ኳስ ላይ ራሱ ኳሷን ነው ሃላንድን ሳይ ኬት እንደመጣ ላየው ቢደርስ እኔ እሱ ቴስታ ግን አንተ ያኛው ቴስታ ትላለ እንዴ ሁለተኛው ጎልስ እሱ ቆሞ ተስፋ ሲቆርጥ እኮ ነው አያ ጀለጠው አይደል በጣም ይችላል እኔ ኖርዌይ በጣም ሶፋር ስለ አሁን ሞሮኮ ኦፍ ኮርስ ጠብቀናታል አሁን 22 ላይ ስላየናት ፖርቹጋል መጣል ማለት ትልቅ ነገር ነው 22 ላይ ግን ኒዘርላንድን መጣል አንተ ፎክስ ላይ ዝላታን ተጨማሪ ደቂቃው ላይ ሲያወራ ሰምቶ ከሆነ ማለት ነው የኒዘርላንድ የምትታወቅበትን ሲስተም ፉርሽ አድርገውታል ስለ በቃ ኒዘርላንድ የምታወቀው በጨዋታ ነው በልጣ ተጫውተ ቶታል ፉትቦል አንተ ቶታል ፉትቦል የለም እዛት ጌም ላይ ማን ነው ቶታል ኢቨን ተወሱም ብራዚልን በደንብ ዶሚኔት አድርጋለች በደንብ አድርገው በደንብ ተጠብቃታለህ በቃ ካሉት አፍሪካ ቲሞች ምናምን ተጠብቃለህ አንደርዶግ ብትደረግም በደንብ ተጠብቃለህ ግን ኖርዌይ ኳርተር ማንንም ይጠብቃት ማለት በጣም የመጡበት አመጣጥ ራሱ በጣም ደስ እኔ ኖርዌይ ሶ ከእንግላንድ ጋር የነበረው ጨዋታም በቃ አጫውታቸው በጣም ሰከንድ አፉ በተለይ በልጠው ነበር ከዴክላን ራይስ ከወጣ በኋላ አሁን ስለሱ ጨዋታ ስለ ሩብ ፍጻሜ ጨዋታ ብናወራ ፈርስት አፉ ላይ አይ ቲንክ ፕሬሸሩን በደንብ ተቀብለውት ኮንሱም አድርገው ለመጫወት ነው የፈለጉት ኳሱን ሰጥቷቸው በብሬክ ለማስቆጠር ማለት ነው ታይት ነው ስለ አሁን ያው አንጎል ላይ ቴክኖሎጂ ነው እንጂ ታይት ነው በጣም ኮርና በጣም አሁን ያው ጎል ስኮር ቢደረግ ኖርማል ነው ኖርማል ነው ለምሳሌ እንደዛ ያልኩት የጁድንም እንትን ብለውታል አጽድቀውታል ባይዘው ስለሱ ነገር ምን ትላላችሁ ለምሳሌ የጁድ ኳስ ከጎል ኪክ ሲመጣ ካሜራውን ገሽቶ እንግዲህ አይተናል እሺ ኳሱ ምን ነክቶት ተመለሰ አረ እኔ አሁን ፊፋ አልተነካም ምክንያት ነው የገረመኝ ሴንሰሯ አረጋችም ሴንሰሯ ጸጉር ሴንስ አርጋ እንዴት ነው ካሜራ ሴንስ መጣ ሳክስ ሲሰክስ አሁን ማን ነው ገዛ ያረጋ ያለው ፊፋ ፖርቹጋል እንድታል ይፈልግ ነበር ወዴት ኮርስ ያጎል መቆጠር ነበረበት እንዴ አሁን እያወራን ያለ ነው ስለ ኖርዌይ ነው ግን ያ እንዴት ፖርቹጋል ምን አገባት እንዴ ኖ እኔ ላይ ፈለኩት ምን መሰለ ያ የክሮሺያ ጎል ተሽታለው ተብሎ ነው የጸደቀው ነው አይደለ ግን እንደኛ ይሄ አሁን ሴንሰሩን ተታ እኔ ተነክቷል ብዬ አላስብም እንደኔ
ኦኬ በየትኛውም አንግል ብታው ያቋስ ትዝ ይላል ሃሪኬን አንቺ ያልሻለሽው ይሄ ያ ተሽሮ ይሄ መጽደቅ አልነበረበትም ነው እንደምታየው እግዚአብሔር ይወቅ ፋንስ ተራ ይላል ፋንስ ተራ የልባችሁ ነው ሰብስክራይብ ያረጋችሁ ላይክ ሼር ያረጋችሁ ፋንስ ተራ እናንተ መምጣት ትችላላችሁ ቴሌግራም ዲስክሪፕሽናችን ቀታች አለ እዛ ላይ ገብታችሁ እኔ ሐሳብ አለኝ እኔ ስለ ክለቤ ስለ ሀገሬ እንደዚህ ያወራለሁ እንቀበላለን ፋንስ ተራ ዛሬ ከሚና ጋር እየተቀወጠለት ይገኛል ሰሞኑ አይደለም ትላንት ነው አይ ቲንክ የሆነ ሐሳብ ላንሳብኝ አይ ቲንክ አቢ መሰለኝ የሆነ ሐሳብ አንስቶ ነበር እግር ኳስን ማን ክለብን እንደ ክለብ መደገፍ ኖርማል ነው ተጫዋችን ግን እንደ ተጫዋች መደገፍ ፌር አይደለም የሚል ሐሳብ አንስቷል ስማሚያለሽ በዛ ቅድም እየወራንብን ነበር እንዳጋጣሚ አግኝቼው ነበር አቢና አሁን የአቢ ሐሳብ መሰለሽ አሁን አንድ ተጫዋችን ደግፈዋለሁ ምትይ ከሆነ ምንም ተፈጠረ አሁን ያኛው ተጫዋችን በለጠው አነሰምና ምናምን አንተ ሐሳብህ አይቀየርም በቃ አንተ ምክንያት አይሶ አይደለም እንዴት አሁን ለምሳሌ ክለብ ላይ እንኳን በጣም ለነግርሽ እኮ ገባኝ ምትዩም ግን ክለብ ላይ ሲሆን ኢትስ ሰቲንግ ኢትስ ክለብ ምናምን ነገር የለም አሁን ለምሳሌ አንድ ተጫዋች ሚኖርሽ ፍቅርና ለአንድ ክለብ ኖ እያልኩሽ እንደ ሐሳቡ ነው አሁን ለምሳሌ አንቺ ዩናይትድ ደጋፊ ነሽ ባሳሰ ኦፍ ኮርስ አሁን ዩናይትድ የምትወጂበትና ሜሲ የምትወጂበት ልክ አለ ኦፍ ኮርስ እኔ አንቺ የሜሲ ይበልጥ ይመስለኛል ከዩናይትድ በላይ አሁን ለምሳሌ እኔ አርሰናል እንወዳለኝ በጣም ክርስቲያኖን በጣም ወደዋለሁ ግን ነው ከአርሰናል አይበልጥብኝም ክርስቲያኖ ግን በጣም ነው የምወደው ተረዳሽ ነው አሁን እንደዚህ ስታስቢው ፖይንቱ እሱ ማለት የፈለገው ግልጽ ይሆን ይመስለኛል እና እንደ አሁን ግልጽ ቆሮልኛል እኔ አሁን ሮንግ ነው እኔ ግልጽ ማውኖልኛል አሳብ አንቺ ተሳስተዋል ብለሽም ታስቢ በደም ተሳስተዋል ስለ እውነቱን ለመነጋገር ማለት ነው አሁን እኔ እንደ ሐሳብ እኔ እንደዛ የታሳቦች ነው ማከብረው ሐሳብ ነው በጣም አከብረው እኔ ኮንተን ያልኩት አይደለም አሁን እኔ ሮናልዶ ብትጠይቀኝ ማንቸስተር ያለ አልደገፍኩትም ኦብቪየስሊ ልክ ማንቸስተር ሲወጣ ኳድ ወጣ ብላም ብዬ ነው ደስ ያለኝ ልጆኝ የራሱና ማድሪድ ዜድ ማድሪድ ደግፌዋለሁ ዩቬ ዜድ ዩቬ ደግፌዋለሁ ማንቸስተር ሲመጣ ማለት ነው ተመልሶ ማርያምን ነው ማለት ማንቸስተር ጨዋታ ነው የጀመርኩ ያ ማንቸስተር ጨዋታ ቁጭ ብዬ አላይም እኔ ልቋጠር ምናምን ሮናልዶ መጣ ማንቸስተር ሲያገባ ሰው ደስ ይለዋል አርሰናል ደጋፊ ሆነ ሮናልዶ ካገባ አሁን ይሄ ስሜት ነው እኮ አሁን ይሄ ስሜት እንዴት ልትሽረው ትችላለህ ነው አሁን እኔ ሐሳብ ምንድነው እንትን ነው የሱ ለምክንያታዊነታችሁ አይሆንም መሰለኝ ለምን አይሆንም አይደለማ ምክንያት አያትሆንም አሁን ለምሳሌ አሁን አንቺ ሜሲ ደጋፊ ነሽ ሜሲን ከዩናይትድ በላይ ተወጇለሽ በረም ቦዶ ደግፈዋለሁ ታያለሽ ሮናልዶ 17 ባላንዶር ቢበላ 800,000 ምናምን ጎል ቢያገባ የሜሲን ፍቅር አይቀንስም ፍቅር መቀነስ ሲሆን አሁን ብዙ ሰው ፍቅሩን ከችሎታ ጋር ያዛምደውና መሸነፍም ስለማክቹአሊ እኔ እንቀጣቅሰሻል እኔ ዩናይትድ ደጋፊ ነኝ እኔ ከሜሲ በፊት ሮናልዶን ነው ማቀው እሺ በጣም እኔ አሁን ሰው ምን መሰለ በዚህ ደረጃ እንት ስትለው ላምን ምናምን ይችላል እኔ በጣም ነው የምወደው ሮናልዶ እግዚአብሔርን በጣም ነው የምወደው እግዚአብሔር ይስጥ ምክንያቱም ማለት ነው እንዴ እኔ ክለብ ሌላው ክለብ ሌጀንድ ነው ሪስፔክት ላደረገው ለወደው ምናምን በጣም ይገባል እንኳን እሱን አይደለም ናኒን በዛ ታይም እኔ አሁን እግር ኳስ ሁለቱም ከማውቀ በፊት ዋይን ሩኒ የሚባል ተጫዋች ነው ማውቀው ምክንያቱም እኔ አጎቴ እግር ኳስ ጀምር አጎቴ ነው ዲኤስቲቪ እየወሰደ የሚያሳይና ስለዚህ በደንብ እናወራለን ቀጥይበት ሐሳብሽ የዋይን ሩኒ አድናቂ ነውና ሩኒ ሲባል ነው እኔ በቃ ደስ የሚለኝ የመጀመሪያ ጀርሲ ሩኒ ነው ምናምን በጣም ነበር የምወደውና አሁን አጎቴ ሄደ ሮናልዶ ሜሲ ብትለው ዋይን ሩኒ ነው የሚለው ልክ ዮባ እንደምትለው ልልሽ ነበር ወይ ልክ ዮባ እንደምትለው እንደዛ ነው የሚለኝና ሻውት ዮባ እኔ እንደዚህ ሩኒ ኤክሰፕሽናል ፕሌየሮችን በሚያደንቁ ምናምን እንትኖች በጣም ደስ ይሉኛል ሩኒ ግን በጣም የሚደነቅ ተጫዋች ነው በተለይ ለማንቸስተር ለሰጠው ነገር በደንብ እንትን የሚባለውና ከዛ ባለፈ ሮናልዶን እያየው ምናምን ያደኩት ይነገረኛል አስበው ቤት ውስጥ ሁለት አጎቶች ነበሩኝ ሁለቱም አጎቶች የማድሪድ እና ዩናይትድ ፋን ናቸው የሮናልዶ ፋን ናቸው ኦኬ አክቹአሊ በጣም ሜሲ እንደጠላ እየተደረኩ ነው ያደኩት ተጨቁሎ ነው ያደገው ግዛሰለ ምክንያቱም እኔ 2009 ጩጬ ነበርን ያ የዩናይትድ እና ባርሴሎና ጌም እንደዛ ዲስቶርድ ሲያደርገን ምን ያህል ኢሞሽናችሁ ትዝ ይለኛል ሲበሳጩ እንደነበርና ድንክ ልጅ ምናምን እያሉ ማለት ነውና ማን ነው የተጫዋች በቃ ግራ ነው የሚገባኝ የነበረው ግን በቃ ሮናልዶ የሚባል ተጫዋች አለ ሲያለቅስ ይደብረኛል ምናምን አብሬው አለቅሳለሁ ምናምን በጣም ነበር የሚደብረኝና በቃ በጊዜ ሂደት እግር ኳስን የወደድክ ስትመጣ ምናምን ይሄ አሁን ምን መሰለ ሮናልዶና ሜሲ ጋር ያለው ነገር ማመን
እና ይሄ አለመውደድ ምናምን የተለያየ ነው። አሁን ሮናልዶና ሜሲ እግር ኳስ ላይ ማን ይበልጣል ተብለህ ብትጠየቅ ይሄ እግር ኳስ ነው። ያንተ ቴስት ምንድነው ነው? እግር ኳስ ላይ ይሄ ይበልጣል አለቀ። ሜሲ እግር ኳስ ላይ በሚያሳየው ነገር ምክንያቱም እኔ እግር ኳስን የማየው የምፈልገውን ነገር እንዳይ አይደለም። ይሄ የምጠብቀውን ክሮስ ሲደረግ ክሮስ ሊያደርግ የሚመጣ ተጫዋች ኦር ድሪብል ሲያደርግ የምጠብቀውን ድሪብል የሚያደርግ ተጫዋች አይደለም እኔ ላይ የመጣሁት። የሆነ ነገር አንተ እንዴት አደረገው ምናምን እንዴ የሰው ጭንቅላት ምናምን ያ ነገር ይስብሃል። ገብቷል አይደል? እግር ኳስ ስለሆነ ማለት ነው። ለዛ ነው እኮ የ2009 በቃ ያ የጋርዲዮላ ባርሴሎና ዓለምን ዶሚኔት ያደረገው እኮ ጦጣ ያደርጋል። ማንንም በቃ እንትን አታረገውም፣ ሪዚስት ልታደርገው አትችልም። ገብቷል? ያንን በእግር ኳስ ታሪክ በእግር ኳስ ታሪክ ማለት ነው እኔ እንደዛ አይነት ኮምፕሊት የሆነ ቲም አይቼ አላቅም። ነው ቪክቶር አልደገመውም እንዴ በበኩል ደግመ ሜሲ አታገኘው መጀመሪያ የማይሆን ነገር ግን ሰውየው ትሬብል በላ ደግሞ ቴስቲ ያ ቲም ግን ማለት እንዴ አንተ ስለዛ ቲም ለብቻው ነው ፕሮግራም ሰራላችሁ እውነት በጣም ያንሰዋል። ስለ ሜሲ ቀጥይ እና ሞር እኔ አሁን ዓለም ዋንጫ ምናምን ትዝ የሚለኝ 2010 ዓለም ዋንጫ ምናምን ትዝ ይለኛል ምናምን እና አብዛኞቹ ቤት ውስጥ የነበሩት ደጋፊዎች ኒዘርላንድ በተለይ ፋይናሉ ምናምን ጌም አሁን የኒዘርላንድ ነበሩ ምናምን እኔ እንዳልኩሽ ማድሪድ ፋን ስለነበር በቃ ከኔ አብዛኞቹ አጌኒስት ናቸው። ለምን እንደሆነ አላውቅም። እና አጌኒስት ለመሆን ስፔንን ነበር የደገፉት ስደግፍ ነበር እና ከዛ በኋላ ነው እኔ አሁን የዓለም ዋንጫ ላይ እነሱ አንድ ላይ ሁሉም ኔዘርላንድ እየደገፉ እነሱ ከኔ አጌኒስት ናቸው ታያለሽ ብቻሽን ስፔን እየደገፉ ስለ እኔ ከደሱ አጌኒስት ነኝ። አዎ አልበዙም እነሱ በጣም ብዙ ናቸው። በጣም ብዙ ደግሞ ልጅ ነሽ በሚለው ስለ በቃ ይሄ ልጅነት እንትን አላ እነሱ ሊያበሽቁ ምናምን ደግሞ እያንዳንዱ እንትን ላይ ልጅ ነህ ታለቅሳለህ ትበሽቃለህ። እኔ የሆነ ልጅ ሳላቅ ልጅ ሆኜ ቼልሲ ከአርሰናልም ብዙ ጨዋታ ያሸነፈው እንደሆነ ያሳመነኝ ነበር። እሱ ትልቅ ሰው ነውና እኔ አላቅም ልጅ ሆኜ እና እርስ በርስ ሲገናኙ ያኔ ቼልሲ ዶሚኔት ያደርግ ነበር አርሰናልን በጣም እና ሁሉ ከድሮ አርሰናል ሲመሰረት ጀምሮ ቼልሲን አሸንፎት አያውቅም ይለኛል ማለት እላሉ ንፍጠን እያለ መጨበጭ ያ ነው በቃ ያ ነው ያሳይባል። ይበረታል በጣም ይበረታል። እንዳልኩሽ 2009 ላይ ያ ጌም ስለነበር 10 ላይ ሁሉም አጌንስት አርጀንቲና ሁሉም አጌንስት አርጀንቲና ነው። ስፔንን በጣም ነው የሚጠሉት ምክንያቱም ብዙ ባርሳ ተጫዋቾች አሉ እዛ ዲስትሮይ አድርገውናል። ገብቶሻል? በጣም እና ያ ስለነበር ስፔንን ደገፍኩኝ። በቃ ተሳካልኝ ምናምን በቃ አይ እነዚህ ቀይ የለበሱት በጣም ጸዴ ናቸው ስፔን ደጋፊ ነኝ ምናምን ማለት ጀመርኩኝ። ግን ያው ከዛ በኋላ ቀስ እያልክ ለምንድን ነው የሚጠሉት ይሄን ተጫዋች የሚለውን ነገር እንትን ማድረግ ፈለኩኝ። ሜሲ የሚባል ተጫዋች ለብሮ የሚጠላው 2011 2012 ፒክ ነው እሱ ግልጽ። 11 ደግሞ ድጋሚ ያገኘን ፋይናል ድጋሚያችን እንዴት እንደወደድኩት የዛቀን ለብ ስለ እኔ አልኩ የማንቸስተር ደጋፊ ነኝ ግን ይጠሉታል። ይሄን ልጅ ግሬትነስ ማርነቅ እያየኸው መካዳችልማ አልፈለኩም እና እየጠሉት ግን እያሸማቀቃቸው ነው። ግን ክለቤ ነው ምን እኔ አሁን ያ ጌም ጩጭ እያሉት እዚህ ይለኛል ሁለት ሐሳቡኝ ነው ያዩትና በቃ ግራ ገባኝ። በሜሲ ያን ሄዲንግ አጭር ልጅ እንደዛ እንትን ሲል ሃው ምናምን ትላለህ። ገብቷል? 9 ላይ 11 ላይ እንደዛ ዞር አድርጎ የጀለጠው ወይዬ ነው ያላችሁ በቃ እኔ ከዛ በኋላ ሜሲ በቃ ልቤ ቀረ እውነት። ከዛ በኋላ ዴይሊ በቃ ስለሱ ማሰብ ጀመርኩ መከታተል ጀመርኩ። ሮናልዶ እወደዋለሁ እንዳልኩ በጣም ነው የማየው ምናምን ነገር ግን ከሱ በላይ ያን ላሊጋን ብዙም ምናይበት ሁላችንም ማየት አማራጭ ምናምን ስላልነበር ግን በቃ በየትኛውም ለምን በቃ ምን ልበለ የሆነ ከሆነ ቦታ ስመለስ ሃይላይት ምናምን ካየው የሆነ ቦታ የሆነ ብቻ ላሊጋ ሜሲ የሚታይበት ሞመንት ካገኘው ሜሲን ለማየት በጣም እንጠራለሁና ከዛ በኋላ በቃ ሞር አክሰሱን ያገኘ ላሊጋ የምታይበት ቻምፒየንስ ሊግ የምታይበት ምናምን ያደግን ስንመጣ የምታይበትም ቻንስ ምናምን ከፍ ያለ ኳስ የሚባል ነገር ሜሲ ላይ ሊደርስ የሚችል ተጫዋች እንደሌለ አመንኩ። ግን ሮናልዶ ምንም ሪግሬት የምታደርገው ነገር የለም ምትዋሽ። ምክንያቱም እኔ አንዳንዴ አሁን ማይጠመኛ እንትን አለ ሐላሲ አለ ሮናልዶ ሃርድ ወርከር ነው ግልጽ ነው የመጣበት ሞመንት ምናምን ይላል። አንድ ሰው መማር ካለበት ከሮናልዶ መማር አለበት ይላል ብዙ ሰው። እኔ እንዳው ይቀላል ግን እኔ
አንድ ሰው ላይፍን ማማር ካለበት እኔ እንዳውም ከሜሲ መማር አለበት ብዬ አስባለሁ። ይሄን ነገር በደንብ አስረጅ። እንዴት መሰለሽ? እሺ ይህ ሰው ልክ ገና ባርሴሎና ሲገባ የሆርሞን እጥረት ያለበት ሰው ነው። እግር ኳስ በቃ ቤተሰቦቹ ደሃ ናቸው፣ ማድረግ አይችሉም፣ ምናምን መጫወት አይችልም ነበር። ገብቶሃል? ግን አንድ ባርሴሎና የሚባል ክለብ በቃ ዊል ቴክ ኢት አለና ወሰደው። ገብቶሻል አይደለ? የመጣበት ሞመንት አሁን ባርሴሎና ቢወስደው ሜሲ የሚባል ታምረኛ እናይ። ገብቶሻል አይደለ? ግን ከዛ በኋላ የመጣ ማን የነበረበት እንትን ውስጥ ይገባ ነጎቾ ፕራይም የነበሩበት ኢማጂን የመጀመሪያ ሲስቱን እዛ ክለብ ውስጥ ገብቶ በዛ ጩጪነቱ ኤል ክላሲኮ የመጀመሪያ ትሪክ ሰራ። ኢማጂን ይሄ ሰውዬ የመጀመሪያ ትሪክ ሲሰራ ኤል ክላሲኮ ላይ ነው የሰራው። እኔ እንደዚህ ነኝ ነው ያላችሁ። ድብልቅልቅ አረገው በአንድ ጊዜ በቃ ሜሲ ሜሲ ሲባል መጣ። ይሄ ሰውዬ ከ2009 እስከ 2009 11 12 ድረስ ዓለምን ተቆጣጠረ ማለት 4 ተከታታይ ባላንዶር። ኢማጂን በክለብ ስኬታማ ሆነ ይሄ ሰውዬ። ባይዘው 3 ባላንዶር ነበር ትልቁ እስከዛ ድረስ ተከታታይ ምናምን ነው። አዎ አጠቃላይ አንድ ሰው ይበላ 3 ባላ፣ እሱ ግን ተከታታይ ነው ይበላው 4 ባላንዶር። ኢማጂን 12 መጣ። ከዛ በኋላ ሞር ዶሚኔት የተደረገ ክለብ ውስጥ ነው ያለው። እነ ዣቪ ኔሽታ ምናምን አሉ። ሶ ሞር እሱ ሰፖርት ይደረጋል እንጂ ሰፖርተር አይደለም እየተባለ በጣም ከዛ ክለብ እንዲወጣ በጣም እንትን ሲደረግ ነበር። እሱን ወደ ሀገርና ይሄ ሰው እግዚአብሔር እኔ እኮ በጣም እኔ አሁን ይሄ ሰው አይገባውም ብሎ ዓለም ዋንጫ ለሀገሩ አይገባውም ሲሉ በጣም ነው የሚያስቀኝ። እኔ እንደዛ የሚል ሰው ረጅም ዓመት ወይ ኳስን አላየም ወይ ደግሞ በቃ እንደዚሁ ዝም ብሎ ለማለት ነው የሚለው። 2010 እንደዛ በጀርመን ተሸነፈው ምናምን በቃ ቡሊ ተደርገው ወጡ። እኔ እንዳልኩሽ 2010 ስፔንን የደገፍኩት ከዛ ሜሲ ማየት ሲጀምር 14 ቀጥታ ሜሲ ደጋፊ ሆኜ ነው አርጀንቲናን ያየሁት። እኔ ወደ ሀሳብሽ ልመለሳለሁ። የአርጀንቲና ፌዴሬሽን የሰራው የመጨረሻ ስህተት ብዬ የማምነው ያን ሜሲ ይሰክ ኮቺንግ ላይሰንስ አልነበረውም ማራዶና። አዎ ያው ሌጀንድ ኮቺንግ ላይሰንስ የለውም ሌጀንድ በሚለው ነው እንጂ እና በሚለው ልጁን ላይፉን አጨለመው ማለት እኔ ባይዜ እስከ 2017 ምናምን ነገር ሳይ ቺሊ 2 ጊዜ አርጀንቲናን አሸንፋ ሪታየር ስታደርግ ሜሲ ምናምን ቴቬዝ አይ ቲንክ መጀመሪያ ቦካ ጁኒየርስ ነበር መሰለኝ ተመልሶ ከዩቬ ሲወጣ ቦካ ጁኒየርስ ነው ሄደ። የሆነ ቻይና ምናምን ሄደ ምናምን ብቻ ቦካ ጁኒየርስ ሄደ ተመልሶ። ቦካና ሪቨር ፕሌት አርጀንቲና ውስጥ ያላቸውን ክብር ታውቂዋለሽ። ቴቬዝን ከሜሲ በላይ ወዱት ነበር። ታሚኛለሽ? በጣም ያ ማቶ ምክንያቱም አላደገም አርጀንቲና። እኔ እግዚአብሔር እኔ የአርጀንቲና ደጋፊዎች ማለት ነው አርጀንቲናውያን እኔ አንዳንድ ኢትዮጵያውያን የሚመስሉኛል ጥቅም ፈላጊ ናቸው። አረኛ እንሻለም ከነሱ ኦፍ ኮርስ አርጀንቲና በጣም ከባድ በጣም እኔ ማለት እኔ እንደዛ እኔ ሰው እንደዛ ሲንቋሸሽ አይቼ አላቅም። እኔ እንደዛ ማራዶና ላይቭ ቲቪ ላይ ሮናልዶ አርጀንቲና ቢሆን የሆነ ነገር እናሳካ ነበር ብሏል። አስበው ኢማጂን ሌጀንድ አንተ ሌጀንድ ላይ በቃ ኬሪር እያደገ በቃ ሌጀንድ ለመሆን ይርክላል እያለ ሲቀብር የተባልክ እንደዚህ ነው ሲልህ ማለት ነው። እና ኢማጂን ይሄ ሰው 2010 እኔ በህይወቴ ለመጀመሪያ ጊዜ ይሄ ተንሰክስቂ ለእግር ኳስ ያለቀስኩት የ2014 ፋይናል አይኔ በቃ በርበሬ ነው የመሰለው። ኢማጂን እንዳልኩሽ ሞክ ያደርጉኝ ነበር አብዛኞቹ ቤቶች። ይሄው አንገቱን ደፍቶ ሲወጣ ኧረ በስመ አብ ማለት እኔ ያልኩ ከየትኛውም ሰው በላይ ከየትኛውም ክለብ በላይ ሜሲን የምወደው ለዛ ነው። እኔ ከክለብ በላይ ነው ለኔ ሜሲ፣ ግልጽ ነው ለኔ ማለት ነው። በስኬትም በለው ከአብዛኛው አቬሬጅ ከምትላቸውም አብቅታልክ ከምትላቸውም ክለቦች በላይ ብዙ ነገር አሳክቷል። ስኬት ያለው ሰው ነው እና እንደዛ ሞክ ተደርጎ 14 ወጣ። እኔ በህይወቴ መጣላው ተጫዋች ማን ነው ብትለኝ ሂጉዌን ነው። እግዚአብሔር የሜሲን ኬሪየር ጭልም ያደረገ ተጫዋች ቢኖር ሂጉዌን ነው። ወይዚ ኮፓ ላይ ራሱ 2015 ነው እንደውም 15 እኮ ሜሲ እንደውም ያን ያህል አላገባችም ምናምን 16 እኮ አንተ በየእንትኑ ማላይ ነው ፓራጓይ ላይ ነው ምናምን ሃትሪክ እኮ ሰርቷል። እንደገና ከዛ በኋላ 3 ጎል ፔናልቲውን ባይስት እኮ ሜሲ ያን 2016 እኮ ማለት ነው በቃ he deserve everything እኮ 2016 በተለይ ኮፓ አሜሪካ 15 ግን ሂጉዌን የሚባል መላጣ ሰው እግዚአብሔርን ነው ማለት ጫፍ ደርሶ አበከነ። ሂጉዌን የሚገርበኝ አንዳንድ ተጫዋቾች አሉ። ሂጉዌን እንዲሁ እንመለስበታለን ሶሪ ስለቋረጥ ሂጉዌን
ለቢግ ሞመንት ያልተሰራ ተጫዋች ማለት ደግሞ እኔ ሂጉዌን ባይዚ በጣም አንደርሬትድ ነው ስልሽ እኛ የምናስተውሰው በሰራው ክፉ ስራ ተረዳሽኛ ለሜሲ ደጋፊ ሂጉዌን ስትለው ቱ ያ በላጣ ሰውዬ እንደው ያንገር ጀነሬሽን አላገኙትም ተርፈዋል ከሂጉዌን ለሜሲ ደጋፊ ግን ሂጉዌን ህመም ነው ሁሌ እና ሂጉዌን ካፔሎ ኮች እያሉ ማድሪድ የነ ቤካምን የነ ራውል ናፖሊ ኢማጂን 35 ጎልና ናግብቶ ሪካርዶ ልክ ዩቬ ሲገባ ግን የናፖሊን ሂጉዌን አታገኝ አሁን ማድሪድ ስታርማን አድርገው ለብቻው ሂጉዌንን ቢያረጉት ከፊት የምትፈልገውን ሂጉዌን አታገኝም አንዳንድ እንደዚህ አይነት ጨዋቾች አሉ ልሽ ፈልጌ በጣም ለትልቅ ነገር ያልተሰሩ አጫዋቾች አሉ እኔ ሳስበው ራሱ ይገኝ በጣም በተለይ የቺ የፋይናል ሞንት ያበከናት ኳስ ማለት ነው በቃ እኔ ስቲል አይኔ ሲተኛና ያንስ ጩጭ ይያለው እኔ ያባነኝ ላቬዚ ነበር ያቀበለው ኳሱ በጣም ነው ተዝም ኢየሱስ ክርስቶስ ላቬዚ ባይዚ አንደርሬትድ ተጫዋች ላይ በጣም ሚሳል አረጋው በቃ ሚስካ አረጋው በጣም ነው ሚስ ያረጋው እንዴ ከዚህ አይደል እንዴ ተገለበጠች ኳስ ሄዳለች ኳሷ በረኛውን አልፏለች ተከራከረው አልፏለች ጎትዛን ፊኒሺንግ አይታ ያንን ስትተረው አትናደደ በግራ እግሩ በዊክ ፉቱ ዞሮ ምናምን ደረቱ ላይ አድርጎ በቃ የመጨረሻው ፒተር ዱሪ ኮሜንት ሳረጋይቷላ ፍሪኪካን ሲመጣት በቃ ስለ ልክ ፍላይ ስታረግ ማለት ነው ልክ በቃ ህልሙም አብሮ ፍላይ ነው ያደረገው ገብቷላ ያ ሰው መጀመሪያ ፖይንት ላይ ሊመጣልሽ ነው ለምን ሰው ከሱ መማር እንዳለበት ማለት ነው እንደዛ የመጣ ሰው 2018 እንደዛ ሻሸክ ኢቭን አንተ ከ10 እንጨት ጋር ኮን ሲጫወት ነበር 2018 ላይ ኤግዛም እኔ ዲማሪያን ነው በቃ ዲማሪያ ብለ ፒክ ልታነ እኔ ዲማሪያ ብዙ እኔ ለኔ አንደርሬትድ ነው በተለይ አርጀንቲና የሰራቸው እንትኖች ኮፓ አሜሪካ የሰጠን እሱ ነው ብራዚል ላይ አግብቶ ፋይናል ላይ ፍራንስ የወደቁበት ጨዋታ ላይ 18 ላይ ማግብቷል ያን የመሰለ ኳስ እና ጉይሮ ነው እንጨት ያልሻል ምን አረገ የሲቲ ደግ ምን አረገ ምን እሱ እኔ ዋንጫ ይንጠቀኝ እንጂ ምን አባቷ ምን አመጣልኝ ምን አመጣ 2012 ዋንጫ ይንጠቀኝ እንጂ ባለቀ ሰዓት እኔ እግዚአብሔር እኔ ያጌቡላ አይረሳኝም በእውነት በቃ ያጌሮ ሩኒ አይረሳው ብልሻ ቢያለሽ እሱ ሰበነ በቃ ነርጉሽ ለጎቶቼ ጋር በቃ በላ ነው በቃ የተጨባበጠን ስለዚህ ጨዋታ በላስተውሳለሁ መሰለሽ ላይ አርሰናል ላይ ሻምፒዮንስ ሊግ ነበር ወኛ ዋንጫችን እና እኩል ሰዓት ነበር የማንቸስተር ዋንጫ ስለሆነ በዚህ ጋር እየታየ ነው እኛ እዛ ጋር የሆነች ነገር ሰጥተው እና ሁሉ እንደዛ እንደበደሏችሁ ነበር አሁን ጊዜ ወጣ ብቻ ማለት ነው ኮሽሊኒ ነበር የአርሰናል ተከላካይ እና ከኒውካስትል ነበር የምንጫወተው የመጨረሻ ጨዋታ ትዝ ይለኛል ጨዋታ ሳስብ ፎርቢች ሆኖ ትዝ የምትለኝ ሁሉ እሱ ፎርቢች እዛ ጨዋታ ላይ ነበር አረባክ ማርያም ያቺ ፎርቢች ከኮርዳ የወጣቸው ኦኬ አንቺ የሳውዛምፕተኑ ነው ትዝ የሚልሽ አይ ቲንክ ሳውዛምፕተን ላይ ነው ግን እሱ ጨዋታ ላይ መቀስ ነው ያገባው የኒውካስትልም ጨዋታ ላይ ከኮርና ክሮስ የተደረገ ኳስ አንድ ሄደርና ምናምን የሆነ ነገር ሲደረግ መቀስ አገባው 1-0 አሸነፍን አረጋገጠ ሻምፒዮንስ ሊግ ይቀየርቀ ማንቸስተር የመራ ነው ሲባል ምናምን እየተባለ ነው እኛ ጋር ከዛ አለቀ ማንቸስተር 1-0 ሰንደርላንድ ነው መሰለኝ ትዝ የሚለኝ ሰንደርላንድ እዛ ኪውፒአር ደግሞ እንደተረፉ አወቁ ባይዘ ይሄ ፖይንት እኔ እዚህ ጋር እንደዚህ ነው ብዬ አላነሳም ስለ ኮንስፓይረሲ ማንሳት ከፈለክ ግን እሱን ጨዋታ ኪውፒአር እንደተረፉ ካወቁ በኋላ ያለውን ጌም እንደ ሬጉላር ጨዋታ ነው ብለሽ አናላይዝ ብታረዩ ቲሞቹን ከጭንቅላት ሻወተሽ ብዙ የምታያቸው ልክ የማይመስሉ ነገሮች አሉ ግን ሆኖ አይቀየራችሁ አጉሮ ሲያገባው ያን ኳስ ማለት ነው በስመ አብ ወልድ እኔ እርግጠኛ ልክ ሉናሉን ባላቶሊ መጀመሪያው መጨረሻው አሲስት እሱ ነው አንድ አሲስት ነው ያለው ሲቲ ቤት እሱ አሲስት ነው አሁን ልጅ ልትወደው ትችላል እንዴት ወዳሻቲ ባሪያ በሸጦ ባሪያ እንዴት ነው ልትወደው ትችላል እኔ ታለንቱን በጣም ነው አደንቀዋለሁ ግን አንዳንድ አንዳንድ ሞመንቶች ላይ የሚጠላቸው ተጫዋቾችና በዛ ታለንት ቢኖራቸውም በቃ እንትን ትለዋለህ እኔ እንደዚህ ሆኖ ልጠላው ያልቻልኩት ተጫዋች ማንዳቲ ዴብሮይና አሁን እኔ 3 አመት ስንወጣ ሁለተኛ ተወጇለሽ እናንተ እናወራለን እኛ ጋር ተመለስ የለ አንተ መሸጡ ለንጎ በጣም በቃ አንደርሬትድ የሆነ ተጫዋች የሚገርም ሰው እኛ እኮ ሙሉ አመት ብለናቸዋል ብቻ ዴብሮይና በኋላተኛ ዴብሮይና አንድ አይነት ሌቭል ላይ ተጫዋቾች አይደሉም ግን በቃ እኔ ሳየው እኔ በጣም ብዙ ኮንቨርሴሽን ላነሳ ይችላል ስለ ዴብሮይና
ፕሪሚየር ሊግ ላይ ካየናቸው ምርጥ 3 ሚድፊልደሮች ውስጥ ዴፊኒትሊ አለ። ሶስተኛ አይደለም ሁለተኛ ማን ናቸው አይደለም ለኔ ማለት ነው። አንደኛ ነው ግን ብዙ ዲቤተብል ነው። ግን እንደንተና በእኛ ጄኔሬሽን ከሆነ ኦፍ ኮርስ በእኛ ጄኔሬሽን ጥያቄ የለው ግን አለምሳሌ ስኮልስ ላምፓርድ ጄራርድ እነሱ ለእንግሊዛዊ ስለሆኑ ነው እያልኩሽ ያለሁት ላሳነሳቸው አይደለም። በደም ስማቸውንም ስማቸውን ራሱ በደም ያልሰማ አለ። ለምሳሌ እኔ የሆነ ሰዓት ላይ ያያ ቱሬ ቦስ ነበር ባይዚ አፍሪካዊ ባይሆን እንግሊዛዊ ስፔናዊ ምና ብራዚላዊ ቢሆን ማለት ነው። ዛሬ ስለ ያያ ቱሬ ያወራል። እኔ ትዝ የሚለኝ ትምህርት ቤት ውስጥ ያያ ቱሬ ይበሉኝ በቃ ልጁ ችሎ በጣም ሚል ልጅ ነበር። እኔ ያያ ቱሬ ይበሉኝ በቃ ስማውጥ የዛን ያክል ነበር የሚችል እኔ እንግሊዝንም አልወዳት እውነት ስለ አልወዳትም ስለምን በቃ እንግሊዝ ብቻ አይደለችም። እኔ ወዳታለሁ እንግሊዝ እንደ እግር ኳስ ኔሽን ሀገሩን እንደ እግር ኳስ ኔሽን ስልክ እኔ ብዙ ማያቸው ተጫዋቾች ኢንግላንድ ተጫዋቾች ስለሆኑ እኔ አሁን እንግሊዝ ደጋፊ ነኝ። አሁን ሬጉላር ላይ ህፃን ሆኜ ብራዚል ነበር ብለው እያደግኩ ስመጣ ሮናልዶ ስላለ ሮናልዶ ይቀርም። እኔ ስቲል አሁንም ጠብቂኝ የአርጀንቲና ደጋፊ ሆኖ ግን ጥቁር ምናምን ነገር አይከብድም። እንደ አርጀንቲና ጥቁር ላይ ሬሲስት የሆነ ሀገር አለ። እኛ ሬሲስት አንበልጥም እንዴ ከነሱ? ከእንግሊዝ ግን አይበልጡም። አያንሱም። አርጀንቲኖች ይበልጣሉ እንጂ ከኢትዮጵያ ግን ሬሲዝም ስለ እንግሊዝ ዞራ ወደ ኢትዮጵያ አይ ስለ እሱ ሬሲስት ኦፍ ኮርስ እሱ ግልጽ ነው። እኔ አንዳንድ ያው እግር ኳስ መተው ነው። አሁን ለምሳሌ አርጀንቲና ብቻ አይደለችም ሬሲስት፣ ኢንግላንድም ሬሲስት ናቸው። ሁሉንም ምታሳን ሳይ ፖርቹጋልን ማንሳ ሳካ 2020 ላይ ነው ፔናልቲውን የሳተው ዩሮ ላይ ጄደን ሳንቾ ራሽፎርድ ምናምን ዶክመንተሪው ላይ በደንብ አለ። እና እኔ እንግሊዝ በቃ ይኸው አንደኛ ሬሲስት ምናምን ቶ ሬሲስት እንዳልኩሽ ብዙ ምክንያት እናንሳ አርገውቲው ሁሉም ሬሲስት ሊልሽ ሬሲስቱን ቶ ግን ለተጫዋቾች የሚሰጡት ቦታ ያናደኛል። አንዳንዴ በጣም በሚዲያው ሃይፕ የሚደረጉ ተጫዋቾች ይበዛሉና ታለንት አላቸው ኦፍ ኮርስ ሊጉ ጸዴ ነው ኦፍ ኮርስ ማንንም የሚያየው ሊግ ነው ምናምን ግን ሚዲያ ላይ ስትመጣ ማለት ነው ሚዲያቸው ነው ኃይሉ ነው። ባይገርምሽ በጣም እንትን ያለው እንደው አይ ቲንክ ማን እንደሆነ ጠፋብኝ ከይቅርታ ጋር ግን ስፔን ሲሄድ ቤሊንግሃምን መሰለኝ ያለው ወይ ሳም አላቅም ቤሊንግሃምን ላይሆን ይችላል። ግን እንዴት ነው የሚዲያው ነገርና ምን ነገር ሲሉት እንደ እንግሊዝ አይደለም። እዚህ ጥሩ ከተጫወትክ ሚናገር ላሊጋ ላይ ኦፍ ኮርስ ሚናገር የለም። ባይዘ ሚዲያ በጣም ትልቅ ከቨሬጅ ለውጥ አለውና ራውል ጎንዛሌዝ ብላንኮ ባላንዶር ያልበላው ስፔናዊ ስለሆነ እንግሊዛዊ ቢሆን ባላንዶር ይበላ ነበር ይላሉ ሁሉ ጊዜ ማለት ለእንትኖቹ እኮ አድቫንቴጅ አለው ለተጫዋቾቹ ምናምን አድቫንቴጅ እኮ አለው በሆነ ሳይድ ስታየው ምናምን ግን ሰቅሏቸው ግን ሲወረውሩም ደግሞ እሱን እኮ ነው በጣም የሰቀልከውን ተጫዋች ራስን አይሰቀልከው ለምን እንደዛ ታወርደዋለህ? ለምን ሚዲያቸው እንደዛ የሚሰራው ይነሱ ለዚህ ነው እኔ ከሬሲስት አይደለም ሬሲስት እኔ አርጀንቲና ደጋፊ ሆኜ ሬሲስትን እንትን አይደለም ምክንያት አላመጣም። ግን በቃ ሚዲያቸው አይመቸኝም። ግን በታለንት ደረጃ በደንብ ታለንት አላቸው በደንብ በተለይ እኔ መሀል አሁን ጁድን እያየነው ነው ጁድ በዚህኛው ዓለም ዋንጫ እኔ በጣም ወደዋን አጥቂ ሃሪኬን አለ ሃሪኬንን እያየነው ነው ምናምን ግን አሁን ሚዲያቸው በጣም ይቀረዋል ይቀረዋል ስል መሻሻል አለበት። ትንሽ ዝቅ ቢያደርጓቸው አሁን እንደውም አይ ቲንክ እየተሻሻለ ነው ልበል ትንሽ አሁን እነዚህ የጠራ ተጫዋቾች ነጭ ቢሆኑ ደግሞ ማለት ነው። ለምሳሌ ኢንግላንድ ብዙ ጊዜ ነጭ ተጫዋች አታገኝም ምርጥ ሲሆን በዚህ ከሆነ አመት በኋላ እና ፎደንን ባይዜ እኔ አሁን ፎደን በጣም ማደንቀው ተጫዋች ፎደን ለኢንግላንድ እንዲሳካለት ያልፈለገ ሚዲያ አውትሌት መሰለ ተጫዋች አሁን ካምፕኒ ግን በቃ ያልፈለገ ሚዲያ አውትሌት ያልፈለገ ጆርናሊስት ምናምን ያልፈለገ ሰው የለም። ተዛይልሽ ለኢዜ ኖርማል ኳስ አቀብሎት ሲቀወጥ ምናምን በቃ አስቀምጠለት ሲባል ፊኒሺንጉ ደግሞ ይተሻል በስማሙ የትም የሌለ ፊኒሺንግ እኮ ነው እሱ ኳስ እና ጥቁሮቹ እንደዚህ መሆናቸው እንትን አይላቸው። አሁን ለምሳሌ ሳካ የቤሊንግሃምን ያክል ስትሰደብ ወይስ ትወቀሳት ያት እና ኤያን ራይት ሲያወራ ለምሳሌሽ እንደዚህ ያለው ጥቁር መሆናቸው ብቻ ሳይሆን ጥቁር ሆኖ የሆነ ዝምተኛ ሀምብል ሲሆንና ጥቁር ሆኖ
ማን ነው አሁን ለምሳሌ ጁዳ ገባ አይ ቲንክ ስሎቫኪያ ላይ ወይ ስሎቬኒያ ወይ ሰርቢያ ላይ who else ነው ያለው እንደዚህ ብሎ እንዴት who else ይላል ይሄ ጥምቡርባ ብድያሹ ግድም ቃሉ መሸጦ ባሪያ who else ይላል እንዴ እና እንደዚህ አይነት ሜንታሊቲ ስላላቸው ነው እነሱ ብቻ ዞሮ ይሁን ለማንኛውም ፒስ ናቸው ወደ ሐሳቢ ስመጣ ምን ላይ ነበርኩኝ ብቻ ለሜሲ ያወራውልሽ ነበር አቀድም ብቻ ዋናው እንትኑ ስማማለው ከሮናልዶ ብዙ ነገር መማር ይቻላል ግን እንደ ላይፍ እንትን ስታዩ ደግሞ ሜሲ በጣም ብዙ እንትኖችን አሳልፏል ብዙ ኢቭን እኮ ከባርሴሎና ካልወጣ እኮ ዩዝለስ ነው ሲባል የነበረ ሰው ነው አይደል አይ ነው ሄዶ ያን ያህል የባርሴሎናን ፐርፎርማንስ አላየንም እኮ ግልጽ ነው ግን ስቲል ባላንዶር በልቷል ዩዝለስ አይደለም ባላንዶር በልቷል ስለዚህ እንደ መሰለሽ እኮ ለሀገር ሌላ እኔ በምናምን አለው መሰለሽ ሁሉም ተጫዋች ቶሽ ያን ሜሌሱ ሜሲ ሼካርዲሽ ሜሌሳ ሮናልዶ ያስጨነቃቸው አትዛ ሳውዲ ምናምን ምን ነው ያስጨአውን አይ ነው እሺ ጥሩ ነው ፐርፎርም ያደርጋል ሁሉም ኮኮጎላ ግቢ ምናምን ነበር ነው አሁን እያልኩሽ ያለው የቲም ሾርት ካሚንግ ነው እንጂ ኮኮጎላ ግቢ ሆኖ ያ ሁሉ ተጫዋች ሄዶ ራሱ ሳውዲና ሐሳቤ እንደ መሰለሽ እኔ የሆኑ ነገሮች የሆኑ ተጫዋቾች ሌጋሲ ለማሳነስ እነዚህ ተጫዋቾች ምንም ብታረጋ አታሳነሳቸው ግልጽ ነው በቃ ልታሳነሳቸው አትችልም በቃ እና አለመሞከር ይሻላል መተው ይሻላል ለዚህ ነው ያቢና ሐሳብ አልስማማ መመለሽ እንደዚህ አይነትን ተጫዋች እንዴት ነው ላትወደው የምትችለው እንዴት ነው እሱም ብቻ ብለ እንትን ላትል የምትችለው አይ ነው ሰው እኮ አልኩሽ ነራሽፎርድን እነ ማዲዮ ኬን ምናን እኮ ያደነቅን ነው ካሬ በማድነቅ ደረጃ የሆነ አሪፍ ፐርፎርማንስ ያደርጉ ምናን እናደንቃለን አይደል ሶ ሮናልዶ ፐርፎርም አድርጎ አለማድነቅ ማትችልበት እኮ ምንም ሚንስ የለም ማትወድበት ሚንስ የለም አይደል እኮ እሱም እኮ እንደዛ ነው ያለው መውደድ እደግፋለሁ የሚለው አቃል ነበር እሱ መለይ ባይ ዘ ወይ መውደድ ማለት እኮ መደገፍ እኮ ነው ኦፍ ኮርስ ብቻ ከወደድከው ያን ተጫዋች ትደግፈዋለህ እንዲሳካለት ትፈልጋለህ እኔ ይኸውልህ አሁን ይሄን እንትን አርጊውመንት ማለት ነው ከ2000 በፊት አነሳውም ነበር አቢ ኦር ሻውለት እንቶ ዘንድሮ ነው አሁን ይገባኛል አሁን አቢ እንደዚህ ያነሳበት ሞመንት ሁኔታው ስለገባኝ ነው አሁን እሱ አሁን ለምሳሌ እንደዚህ ሲያነሳ ሰው ጋር ያለው ቮላቲሊቲ ያለሽ እሺ አሁን በቀላሉ እሱ አሁን ከሁለቱ ምረጥ ይባለው ምረጥ አይችልም መርጧል እኮ አቢኩ እኮ ኦፍ ኮርስ እና አሁን እሱ ወደረ አይባልም ታዲያ አይደለም የሚችለው መምረጥ ማትችያለሽ የሱ ፖይንት እኮ አሁን እሱ መረጣ እንደዚህ አሁን ለምሳሌ እሱ ትዚ ካልተሳሳትኩኝ ኢቤስ ላይ አፍኮ እኔ ሮናልዶን በጣም ወደዋለሁ ምናምን ግን ሜሲ ይሄ ነው መውደድ ማለት አለቀ እሱ ነው ማለት አሁን መደገፍ ቢሆን ግን አሁን ለምሳሌ እሱ ያለ ያለው እንደ ማንቸስተር ቢሆን መደግፈው ኑሮ በተአምር እንደዛ ብዬ ላምን አልችልምና ያን ሐሳብ ከያዛችሁ አትችሉም እንደዛ ማለት ስለዚህ እንደዚህ በሉ አሁን የሱ ያካሄድ እንደዛ ነበር አሁን ግን ልክ አሁን ግሬተስት ኦል ኦፍ ታይም ጎት ስታነሺ ላንቺ ጎት ማን ነው ብለሽ ስትጠየቂ ማለት ነው ሪዝንሽ አለ አይደለ የራስሽ ሪዝን ከፈለሽ ከሜዳ ውጭ ታደርጊዋለሽ ከፈለሽ ሜዳ እንደፈለሽ ነው ሪዝንሽ አይደል የራስ ነው ሪዝኑ ሶ ያ ሪዝን ላንተ ይሄ ተጫዋች ነው ጎት እስካለ ድረስ ወደድከው በቃ ያን ተጫዋች ከየትኛውም ተጫዋች በላይ ታስበልጠዋል አለቀ ይቻላል ግን አንዳንዴ እግር ኳስ እስካልን ድረስ በቃ እግር ኳስ ነው መለኪያው ለኔ በቃ የእግር ኳስ ጎቱ ማን ነው አይደለ አለ ጥያቄው ላይ ራሱ እኮ አለ የእግር ኳስ ጎቱ ማን ነው የስፖርት አጠቃላይ ይሄ ምንድነው የእንትን ጎት ማን ነው አልተባለም ይሄ ላይ አጠቃላይ የላይፍ ጎት ኦር የሆነ ጎት አለ ማን ስለ ኳሱ ነው ስለ ኳሱ ነው በቃ ስለ ኳሱ እስከሆነ ድረስ ማለት ነው አመንክበትም አላመንክበትም the greatest of all of time ሊዮኔል ሜሲ ነው አለቀ ይሄ ነገር አሁን ብትደግሚው ይሆነሽ the greatest of all of time ሚሊዮን the greatest of all time አድርገሽ ደገሚው እንዴ አመንክበትም አላመንክበትም የሚገርም ኤዲት ይወጣል እሺ አብሽር ደገሚው በዩ ደግመሽ እግዚአብሔር አይ ምሬን ነው ስለ እኔ በቀልድ አይደለም ያልኩሽ ማርያም እውነት ይሄን ፓርት እንቆርጣትና እሺ አመንክበትም አላመንክበትም እሺ መለኪያው አንድን ተጫዋች በእግር ኳስ መለካት ከሆነ በእግር ኳስ ሜዳ ላይ ማን ነው ጎቱ ተብለ ከተጠየቅ ጎቱ አመንክበትም አላመንክበትም ሊዮኔል አንድሬስ ሜሲ ነው አለቀ ስለ ሌላ የትም እዚህ ሜዳ የለብም ምክንያቱም ሜዳ ላይ እስከሆነ ድረስ የሚያሳየን አይታል ኔይማርን አይታል ጎቾን አይታል ማራዶናን ያየካል አይታል የትኛውንም ጥበብ ያለው ተጫዋች አይታል ግን በሜሲ ደረጃ ድሪብል የሚያደርግ በሜሲ ደረጃ ፕሌይ ሜክ የሚያደርግ በሜሲ ደረጃ ስኮር የሚያደርግ ይሄ ሰውዬ ላለፉት ረጅም አመታት ዊንግ ተጫውቷል አጥቂ ሆኗል
ተስቦ ወደ ኋላ ተጫውቷል ግን 900 ምናምን ጎል ያለው ኢማጂን ስኮር ከፈለክ ጎል ማለት ነው 400 ምናምን አሲስት አለው ይሰውይ ለቡድኑ አጋሮቹ ምን ያህል ሳክሪፋይ እንደሚያደርግ በየጨዋታው እያየ ነው እንደውም የሆነ አርጊውመንት አይቼ ነበር የሆነ ሶሻል ያ ፔናል ኦፍ ኮርስ የፔናልቲ ሪካርዱ አሁን ላይ ጥሩ አይደለም ምናምን ግን አምባገነን ነው ይሄ እኔ ብቻ የሚል ሰው ነው ወይስ ስካሎኒ ፈርቶስ ነው ምናምን የሚል ቪዲዮ አይቼ ነበር ምክንያቱም እንዲ ሚስ ያደረገ ዋጋ ያስከፍላቸዋል አይ ኖ ፔናልቲ ሚስ ያደረገ ነው ግን እመነኝ ሌላ ሰው እንካ ብሎ ምታ ብሎ ቢሰጣው አይመታም አረ ራስ መቶ ተውተው እዛ ስቴጅ ላይ ፔናልቲ ማድረግ ራሱ ሜንታሊቲ ይጠይቃል አንደኛ ሁለተኛ ደግሞ ከራሳቸው በላይ አንተ እንደዚህ አምባገነን ነው ከራሳቸው በላይ የሚወዱት እኮ ሜሲ ነው እግዚአብሔር እኔ ሜሲን አንስተ ሜሲን አምባገነን ነው ማለት ታስቡ ጦር ሜዳ ድረስ ከላከይ ለሜሲ ሄዳለው ያለ ተጫዋች እንዴ ከኔ በላይ መብላት እንፈልገው ለሜሲ እኮ የሚሰጡት አስተያየት ነው እግዚአብሔር ኢማጂን ጎሉን ሳገባው ትዝ ያለኝ ሜሲ ነው አለ እኮ አልቫሬስ አይተዋል በጣም ቀኔ ገርሞኛል ደስታው አይተዋል አልቫሬስ ካገባ በኋላ እንዴ አባት ለልጁ ሜሲን አገዝኩት በቃ ፊሊንጋቸው ማለት ነው ማርያምን እግዚአብሔርን እኔ በቃ ማለት ይሄ ተጫዋች እኔ ብያለሁ ባለፈው በጣም በህይወቴ እድለኛ ነኝ ይሄ ተጫዋች በማየቴ እኔ አልኩ አሁን ደግሞ አለው ሌጀንድ ብቻ አይደለም ለኔ ከክለብ በላይ ነው እወዳለሁ ማንቸስተርን ከልጅነቴ ጀምሮ ከሜሲ በፊት ማንቸስተር ነው ማቀው በማንቸስተር ነው እግር ኳስ የጀመርኩት በሩኒ ነው እግር ኳስ የጀመርኩት ግን ሜሲ ከክለብ በላይ ነው ለኔ ስለ እግር ኳስን እንድረዳ እግር ኳስን እንድወድ እንድማረው በቃ ስለሱ ብቻ አላ አንዳንዴ የፈለገ እግር ኳስን ብትወድ ምናምን የሆነ ሪዝን ያስፈልጋል በቃ የሆነ ስለሱ እኔ ከልጅነቴ ጀምሮ ጆርናሊዝም መማር ፈልጋለሁ ነበር ዲስላይክ በቃ ተጫዋች መሆን ፈልግ ነበር እግር ኳስ ተጫዋች ግን አንዳንዴ በቃ የሆነ እዚህ ሀገር ላይ ስትኖር ያን ያህል አታስበውም ያን ነገር ግን እየቆየ ሲመጣ ሪያሊቲ ነው ቢያንስ እግር ኳስ እኔ ብታውንም ባታም የኔ ትልቁ ድሪም ማን ምድረው ብትለኝ ያኔ እንኳን ማለት ነው ጆርናሊዝም ተምሬ ቤትም በስኮላርም በምን ያኔ ባርሳ የነበረው ስፔን ሄጄ ሜሲን አንድ ኢንተርቪው ማድረግ ብቻ አይደለም ይሄ በቃ አንደኛ ማየት ለኔ ትልቅ ነገር ነው ግን ከሻልኩ ትልቁ ድሪሜ እንዲ ማይክ ወጄጄ በቃ የሆነ አንድ ስፓኒሽ ተምሬ የሆነ ካሱ አንድ ቃል መውሰድ ለኔ ማለት ነው እዛ ጋር ላይፍ ብታቆም ለኔ ምንም ኦላ ሜሲ ምናምን ብትልስ እግዚአብሔር የሆነ ሰሚና ማሞ ምናምን ቢለኝ በቃ ወዳ ባሻ ጄሚ ካራከር ብሏል እኮ ዶንኪ ያለ የተሰደበ ቦቦ ብሏታል ኦንላይን እዛ ኢንስታግራም ላይ ያምናል ዘ ግሬተስት ኦል ኦፍ ታይም ሆኑን ያም በቃ ስልሽ ያቋል መካድ አይችልም ሜዳ ላይ የሚያደርገው ነገር እንደዚህ አይንን ጨፍነ የሆነ ጆሮ ኮሜንታተሩ የሚያወራው ነገር በቂ ነው ሜሲ የሜሲን እንትን ለማድረግና በህይወታችሁ ውስጥ ሜሲ እስካለ ድረስ ደስተኞች ናችሁ እኔ እግዚአብሔር ነው ማለት ዲፕሬሽን ውስጥ ገባ የሜሲን ሃይላይት አይ ነበር እግዚአብሔር ነው ማለት ያን ያህለው ከእንትን የሚያወጣኝ ማለት ነው ይሄ ማለት ነው ማን ይወል እየሰማችሁ ነው ስለ እኔ እንጃ ከዚህ የተሻለ ምንም አይነት ምክንያት ልሰጣችሁ አልችልም እኔ አሁን ሳክስ ነው ሰው የሚለው ከሚስቴ በላይ ወደዋለሁ ምናምን ሰው አብዛኞቹ ተጫዋቾች ሲሉ ሰምታል አብሮ ቲምሜቶቹ ሚስቴ ማሰጣኝን ደስታ እሱ ሚስቴ ኢማጂን ታገባለህ ኧረ እግዚአብሔርን ምን ሆነ ነው ትቀልዳለህ እንዴ ትቅር ማን እኔ ሲጀመር እሱን ሪስፔክት እስካላደር እግዚአብሔር ነው ማለት እኔ ሜሲን ማትወድ ሴት በታምር አላገባም ትቀልድ ነው እንዲያስቃንተ የመጀመሪያው ሚስት ላይ ምን የምትፈልገው ኳሊቲ ይስተባል ሜሲን ሞዴል እግዚአብሔር ሜሲን ሞዴል አለበት የምትሰሚ ከሆነ ሜሲን ሞዴል አለብሽ ሞዴል አይደለም just like በደንብ ሞዴል አለብሽ ይሄ እና እኔ አባቴ ምን ያህል እንደምወደው ታውቃለህ ከአባቴ ጋር እስከመጣላት ድርሻለሁ በሜሲ ማለት ኮፓ አሜሪካ ሲዘጋ እኔ ሜሲ ካለ የትኛውም ጨዋታ አልመልጠኝም ይሄ ራሴን እስካወቅኩ ድረስ ሜሲን ማየት ከፈለኩበት ታይም ጀምሮ እኔ 10 ጨዋታ ምናምን ቢያመልጠኝ ሳትችል ቀርተህ በቃ ሳትችል ቀርቼ ሜቢ አንዳንዴ እንቅልፍ ያመልጣል ምናምን እኔ
ኤምኤልኤስ ላይፌን አበላሽቷል ኤምኤልኤስ እየተነሳው አይደል ለሜሲ እግዚአብሔርን ሚስ አላደረግም የሚልጭ ጨዋታ ሁሉ ነው በምንም ታምር ሚስ አላደረግም ኮፓ አሜሪካ ለሊት እየተነሳው ውጪ ነበር ማለት በዛ ታይም ጩጬ እያለሁ እና ከፋዘር ጋር በጣም ብዙ ተጣልተናል ለብሮ የምትወጣው እወጣለሁ አትወጣም ትወጣለህ ምናምን ኢማጂን እዛ ድረስ ነው የምወደው እስቲ ከዚህ የተሻለ ሜሲን ወደዋለሁና እኔ ደግሞ እንደዚህ አጋጥሞኛል ምትሉ ሰዎች ኮሜንት ላይ ካላችሁ እስኪ እንደዚህ ኤኒዌይስ ያው ማውራት ከጀመርኩ ረጅም ስለማውራ ቀጥና አርጎ ሜሲ ለምን ጎት ነው ብሎ እንደሚያስብ እንግዲህ ሚና በዚህ ልክ አስረድቶናል በቃ በዚህ ልክ ሜሲ ለምን እንደሚወድ ሚና እየነገረን ይገኛል ማለት እና ብቻ ሜሲን የምወደው ለዚህ ነው ላይፌ ላይ ምን ያህል ከአባቱ ጋር ሪሌሽን እንዳለው አውቃለሁ ኢቨን እንደ ላይፍ ፕሪንሲፕል እጠቀመዋለሁ እግዚአብሔር ነው ብለ አሁን ከአንቶኔላ ጋር ያለውን ሪሌሽን ታውቀዋለህ ምናምን ብቻ አይ ዶንት ኖ እኔ አባቴንም ስለምወድ ለአባቱ ያለው ፍቅር ደስ ይለኝ እንደ ላይፍ ፕሪንሲፕል እኔ ወደፊት ጥሩ ፋዘር መሆን ስፈልግ አንደኛ አባቴ ነው የምጠቅሰው ከቻልኩ ደግሞ ሜሲን በሆን ደስ ይለኛል የሚገርም ነው ማርያምን ያው እንደዚህ ትር ያልኩት ለምን ታውቂያለሽ ኮንቴክስት መውሰድ እንችላለን አሁን ለምሳሌ ሚና ከሜሲ መውሰድ ማችለው ነገር የእግር ኳስ ታለንቱን በቃ ቢሆን ማነው ሲል የሰማሁት በእናት የሆነ ቲክቶክ ላይ ነው አይ ቲንክ ጎስቲውን አላውቅም ልጄ ብዙ ተጫዋች መሆን እፈልጋለሁ ምናምን ሊለኝ ይችላል ሜሲን መሆን እፈልጋለሁ ይለኝ በጥፊ ነው ብለው መሆን አይችልም ማንም ሰው ሜሲን መሆን አይችልም እኔ እንግዲህ በፊትም አይተናል አይተናል ማራዶና ምናምን አይደርሱ እንዲህ አይደርሱበትም እሱ ጋር ከዚህ በኋላ ላሚን ያማል ነሽ እና እኔ እንተናል አይ ነው ማራዶና the greatest player ነው በእነሱ ዘመን እኔ እግር ኳስን ማየት ከጀመርኩ አይደለም እግር ኳስ አምላኳ ማን ነው ብትባል ሜሲ ነው የምትለው አፍ አውጥታ ይሄ ግልጽ ነው እና ከዚህ በኋላ ያሉ ጄኔሬሽኖች ማለት ነው ሜሲን ዲስላይክ እንደዚህ እየፈሩት ነው መጫወት ያለባቸው ስለ እሱን ለመሆን መጣር አትችልም ሜሲን ማንም መሆን አይችልም ኔቨር ለመሆን እኔ አሁን ላሚኒያ አሁን ከዚህ በኋላ ሪታየር ቢያደርግ ሜሲ ማንን ያሉ ሁሌ ይላሉና አሁን ላሚኒያ ማል ሳዲ ፕሌየር ነው ምናምን ደስ ይለኛል ድሪብሉ ደስ ይላል ምናምን ላሚኒያ ማለት ነው ከዚህ በኋላ 20 አይደለም 30 አመት ቢጫወት የሜሲ ግማሹ ነው ያክል እኔ በምናምን አለው መሰለሽ ሮናልዶና ሜሲ የደረሱበት ሃይት እኛ እግር ኳስን እንዳንረዳው አርጎናል ቦን ያክል አሁን ለምሳሌ በየጨዋታው ሁለት ማግባት ሶስት ማግባት ከማጋ ነው አይ ቲንክ ሙዋዝ ጋር ስታወሩት ነበር ይሄን ቶፒክ ምንድነው በእኛ በዚህ ታይም ቢጫወቱ ኖሮ ሜሲና ሮናልዶ ኧረ በስመ አብ እኔ ማለት አስበው እኔ አሁን ሜሲ አልኩሽ 2005 ጀምሮ ኦሎምፒክ ላይ ምናምን ተጫውተዋል ምናምን ያው ግን ያመለጠን የሆነ ጊዜ አለኛ ግን ቢያንስ 2008 9 ጀምሮ ሜሲ ይባል ነበር ማለት ነው ለኛ ገና 10 11 እሱም በልጅነት እድሜናን 12 ሜሲ ፕራይሙን ነው በቃ አላ እንዴት ምናን ይያልን ጨዋታዎቹን ሳናያቸው 91 ጎል እስቲ አንተ ንገረኝ የሚያስቆጥር ሰው ሜሲ ይልሽ ሜሲ ማለት ነው ግን ማለት ነው ይሄ ሰው ማለት ነው ይሄ ሰው ስኮረር አይደለም ሚል ሰው ካለ በሽተኛ ነው እንዴት አይልሽ አይመጣውም አይልሽ ሎጂካል መሆን አለብሽ ሁሉ ጊዜ ስለኳስተው 900 አይ ቲንክ 920 ገብታለች መሰለኝ ወይ 10 ምናምን ቤት ነች አይ ቲንክ ይመስለኛል 900 ምናምን ጎል አግብታን ሰው ስኮረር አይደል አይልሽ ሄነሪ 400 ምናምን ቤት ነው ደምራቸው እነ ናዛሪዮ ምናምን እንደዛ አይመጣው ሮዝ ናዛሪዮና ሄነሪ 400 ምናምን ቤት ሆነው እነ ማነው ቫን ባስተን እንደዛ ሆነው ስኮር እኔ እንደዚህ ይሄ አሳብ ለነዚህ መለስ ያስፈልግ ምጻናቸው ግን ቀጥ በቃ አይልሽ ተጫዋቾቹን የሆነ የምንወድበት ልክ አለ እና እነሱ ልክ አይደሉም በቃ እነሱ ጤነኛ አይደሉም አሁን እኛ ለምሳሌ ልጅ ሆነን እነ ኪሊያንን እነ ላሚንን ምናምን አይተን አድገን ቢሆን ኑሮ ከዛ በዚህ ዘመን እነዚህ ቢመጡ እንዴት ነው ሆነው ከየት መጡ ብለን ደግሞ ከዚህ የበለጠ ነበር አፕሪሺየት የምናደርገው ምክንያቱም እነዚህ ጤነኛ አይደሉም በጣም ጤነኛ እኔ እኮ አንድ ተጫዋች 19 አሁን ያኔ እነፋልካው 25 ጎል 30 ጎል ያገቡ ነበር እነ ማን አያቸው ማርያም አያሳዝንም እኔው ግሪዝማን ማለት ነው እኔ እንደ ግሪዝማን በጣም ነው ወዳጅ እግዚአብሔርን እኔ እግር ኳስ ላይ በጣም አንደርሬትድ ነው የሚያስበው ተጫዋች አንቷን ግሪዝማን ነው ግሪዝማን
አብሯቸው ሲዳክር በቃ ምንም ኔይማር እነሱ ጋር ተፈጥረህ ማለት ነው በቃ ድለኛ ያልሆነ ሰው እውነት 25 አሲስት 35 ጎል ምናምን አግብተህ ለነገሩ ይበላል ለውጥ የለውም እውነት አንዳንዴ ሳስበው እነሱ ከደከሙ በኋላ እንኳን የሆነ ነገር ማድረግ ይችል ነበር በቃ ነግሮታል እኮ ሜሲ እኔ ይኸውልህ ሜሲ የቃል ሰው ነው እግዚአብሔርን ነው ማለት ያለ ምርጡ ተጫዋች አደርጋለሁ ብሎታል እያደረገዋል ደግሞ እርግጠኛ ሆኜ ይችል ነበር ወይ በጣም እኔ ማን ነው ስሙ ጠፋብኝ ባርሴሎና ውስጥ አፊሌ ኢብራሂም አፊሌ ልጁ አሲስት ያደረገለት የሚገርም እኔ ታሪኩ ስላተዘሰላለኝ እግዚአብሔርን ኢማጂን ጊፍት ሳይሰጠው ለአንተ ጊፍት የምሰጥ ሜዳ ውስጥ ነው ታሪኩ ሚስቱ ምናምን ሲቹዌሽን እኮ ሚስቱ ወልዳ ማለት ነው ኮንቴክስቱ እንድትረዱት ሚስቱ ወለደችና ማለት ነው ሁሉም የባርሴሎና ቲምሜቶች ሊጠይቁት ሄዱ ምናምን ከዛ ሜሲ ጊፍት አልያዘም ከዛ ጊፍት ምናምን ሲባል እኔ ለአንተ የምሰጥ ጊፍት ሜዳ ውስጥ ነው ያለው በቅልላ ምን አደረገ ኔክስት ጌም 3 አሲስት አደረገለት ማለት ኢብራሂም አፊሌ 3 ጎል እንዲያገባ ማድረግ ማለት በጣም ከባድ ነገር ነው ባይስ ኢማጂን ሁለተኛውን አሲስት ይዱና ይዩት እንዲህ እስኪገባ እየጠበቀው ነበር እስኪመጣ አልኩሽ እኮ ይልሽ ኢብራሂም አፊሌ ብዙ ሰው የሰማው ስም አይደል ማን ነው ኢብራሂም አፊሌ ብለህ ብታይ እኔ ስቶሪው ሰማ ሾክ ዳና ያረኩት አላውቀው አልሰማሁትም ነበር ሜሲ ማለት የቃል ሰው ነው እና ኔይማር ከባርሴሎና ባይወጣ አይ ነው ያቺ ጌም አንስታችሁታል እናንተም የፒኤስጂ ጌም ኔይማር ማድ ነበር ግን ያው ሜሲ ነበር ሲወራ የነበረው እና ደግሞ ሞር ከዛ በኋላ እንዳልሽው እዛ ላይ ሜን ፕሌየር ሆናለሁ ብሎ አላሰበም በቃ ተስፋ ቆረጠ እንደዛ ሻይን አድርጎ ምናምን ግን ኢማጂን ሜሲ ኢጓቸው እንደው ታውቂያለሽ ቤስት ፕሌየር አረጋ እኔ ባላንዱር ይበላ በጣም እርግጠኛ ነበር ግን ኢጎ ይፈቅድለት ቆይ ልንገርሽ ለምሳሌ አንቺ በራስሽ ሪቮሉሽን እኮ ተረስቷል መኪናው ምን ደህና መኪና የሆነ መኪና የለኝም ቪትዝም የለኝም ግን የሆነ ትልቅ ነገር ባላንዶር ነው መሰላለማ ከበደ ነገር እገዛለሁ ማን መግዛት ፈልጋለሁ እስቲ እኔ አግዝሻለሁ ወይ እኔ ከኔ ጋር ሆነሽ ትገዣለሽ ከምልሽ ስልሽ አረ እኔ ተፍተፍ ይገዛለሁ ነው እና እግር ኳስ ተጫዋች ስፔሻሊ በዛ ደረጃ ያሉ ተጫዋቾች አግዝሻለሁ እኔ አረጋለሁ ሲለው ስፔሻሊ እንደ ኔይማር አይነት ተጫዋች እኔ አሁን ኔይማር ተሳስቷል ብዬ ማስበው ነው ልክ ነሽ ሐሳቤን ተረዳሽ የሱ ፖይንት እሱ ኢጎ እዛ ራስ ያመጣዋል በሚልም ነው ግን እኔ ልክ ነው ያልኩሽ አይደል አይ ነው 2000 ስንት ነው ሮናልዶ እና ሱዋሬዝ ኮምፒት ሲያደርጉ ነበር አይ ቲንክ 16 እዛ የር ላይ ምር የተፈጠረው ሱዋሬዝን እሷ በቃ ፒቺ እንዲበላ አረገ ኢማጂን ፔናልቲ አሲስት አድርጎለታል እና ይሄ ኔይማር ከዛ መማር ይችላል ሱዋሬዝን እንደዚህ ካደረገው እኮ እሱን ነው የምልሽ ይሄን እኔ የፍላጎት ጉዳይ ባይሆን እሱ ራሱ የሚያውቀው ይመስለኛል ያውቀዋል ውስጡ እና ይበለው ምልህ እያወቀው ሻይን ማድረግ ባላንዶሮች መብላት እንደሚችል እያወቀው በራሴ ብሎ ሄዶ እንደዛ ከሆነ ይበለው ተላለገ ይበለው መታቃለክ ኔይማር ይውጣ እንደዛ ብሎ እኔ እንደ ኔይማርና እንደ ፖግባ እኔ በተለይ እንደ ፖግባ እኔ ስለ ቆይ እኔ እሰታለኝ ሐሳብ እንደዛ ብለው ወጣ አንተ ያን ነገር አሳካለው ካልክ በቃ ህልምህ ያ ብቻ መሆን አለበት እኔ አሁን ስለ ኔይማር በጣም እንወደዋለን በቃ ሁላችንም ስለምንወደው ማለት ሮናልዶ ሜሲ ዲቤት ይምጣ ይፈለገ ሊጠላሉ ይችላል ኔይማርን የሚጠላ ሰው የለም አታመጣም በቃ ይሄ አዝኖበት ምናምን ካልሆነ በስተቀር ማለት እንደኔ በቃ ይበለው ካላለ በስተቀር እኔ አሁን ኔይማር ማለት ነው ስለምንወደው ነው ምን ረሳለት ባይዚ ሌላ ተጫዋች ምን አይረሳለት ኔይማር ጥሎ ማለፎች ሲደርስ የሚጎዳት ጉዳት ነበረች ፈልጎ አይደል የሚጎዳው ግን አንዳንዴ ኦፍ ኮርስ የሆነች እሱም ይፈልጋል ያ ቦታ ላይ ሻይን ማለት ፕራይሙ ላይ ሆነ ያመለጡት ጨዋታዎች ነበሩ በጣም ፕራይሙ ላይ ቢሆን እነዛ ጨዋታዎች ያመለጡት እሱ ከእግር ኳስ ጋር የሚያስባቸው ነገሮች ለቤተሰብ ለእህቱ መገኘት ትልቅ ነገር ነው ጥሩ ነገር ልደት ላይ ፓርቲ ላይ መገኘት እሱ ነው መገኘቱ ጥሩ ነው ሳለ እሱ ጭማሪ መሄደው ታይፕ አለ በቃ እኔ ኔይማር 2-3 አመት ፒኤስጂን ማገዝ እየቻለ ያላገዘበት አመቶች አሉ እነ ኪሊያን እስከሚመጡ ሰዓት ድረስ ኔይማር ሻምፒዮንስ ሊግ መድረኮች ላይ ፒኤስጂ ሲጋፋ ማናይበት ምክንያት ነበር ስለሌለ ማለት ቢኖር ይወስዳል አሁን ስለ ኔይማር ፕራይም ሲወራ ብዙ ባርሳ ይላል ኔይማር የመጀመሪያ አመቱ ፒኤስጂ የነበረውን አመት ብታዩት ማለት ነው ገብታችሁ ቼክ አድርጉት እስኪ እኔ እንደዚህ አይነት ፕራም ኔይማር ላይ እኔ የሳንቶስም ኔይማር እዛ ነው ያዩት እንዴ
እንደ ሙዱ ነው የሚያደርግህ እኮ ይሏቸዋል። ኧረ በጣም ነው የሚችለው በጣም it's all about mentality በቃ እዚህ ልጅ ጋር ማለት ነው። ሲጠይቁት የሆነ ሰዓት ላይ ይጣላል። ኢጎ ከባድ ነው ኔይማር ኢጎ በጣም እግር ኳስ ላይ ማትረሳው ሞመንት የምትወደው ሞመንት ተብሎ ፒኤስጂ ቤት እየተጠየቀ ፒኤስጂ ባርሳ 6-1 ስናሸንፍ እኔ እሱን ቀመቼ ማረሰው በጣም ወደው ቀን በጣም ከባድ ነገር አንተ ማንቸስተር ገብቶ የሆነ ሰው እንዴ ያው አረ በስመ ማንቼን እንደዛ ወዬ ስንላት አስበው ፓሪሶች ሲጀምር እብዶች ናቸው ያየነው ባላንዶር ማን ነው ሻምፒዮንስ ሊግ ተበልተው አይደለም በልተው እንዴት እንደሚወዱ እንዴት ነው ከደጋፊ ጋር መቀጠል የምትችል በጣም ካቫኒ 250ኛ ጎሉን ሊያገባ ሪከርዱ ሊሰብር ከዝላታን ፔናልቲ መታ ሲል እኔ ነኝ መጣ አላስፈላጊ በጣም በህይወቱ ማለት ነው ላይክ ሌላ ደረጃ እነሱን ተዋቸው የራሱን ሌጋሲ ግን ከዚህ የተሻለ ማስቀመጥ ይችላል ነበር ኔይማር ቢፈልግ ኔይማር ቢቆርጥ ፖግባ ተውት እኔ ፖግባ እንደ ፖግባ ማለት ነው ሁሉም ነገር ያለው ተጫዋች ይላል ሁሉንም ነገር የሚችል ሚድፊልደር አይቻላል አንድ ሰው አንተ ፓሱ ራሱ በመድሃን አንድ ሰው ልጠሩልኝ አትችሉም የፖግባ አቅም ያለው ሚድፊልደር ማለት በዚህ ጄነሬሽን ያልተጠቀመበት የለም በጣም ነው ማፍሮ ነው ፖግባን ቦ እኔ የሆነ ጀለስ ነበረኝ ፖግባ በጣም የሚወደውና ልክኛ አሁን ኔይማር ሮናልዶ ሜሲ እንደምነው በጣም ይወደዋል በእኔ አንዳንዴ ያው አንዳንዱ ሰዎች አሉ ኤክሰፕሽናል ፕሌየር የሚወዱ ሰዎች እኔ በጣም ይገርሙኛልና ፖግባን የሚወድበት እንትና ሁሌንም ይበሳጨው በቃ ሁሌ በቃ ይሄ እኮ እንደዚህ አይነት ታለንት እያሉ ይለኛል ምን አለ የሆነ አንዳንዴ እኮ ዲሲፕሊን ቢኖረ ላይፍ ላይ አሁን ለራስህ የምታስቀምጠው ጎል ነው ለራስህ ያለህ ክብር ነው ብያለሁ ማርያምን እኔ አሁን ማን ነው ያማልን ሳይው ማለት ነው በተለይ አሁን ይሄ ላስት ይር የነበረው ያማል ያስፈራኝ ነበር በቃ ምናምን አሁን ወዴት ልሄድ ነው ገና እንደዛ አይነት ታለንት መጣልን ብለን ሳንጨርስ ከሜዳ ውጪ ጭራሽ ሪሌሽንሺፑ በቃ ልናጣው ነው ስንል አሁን ቀልብ እየገዛ ይመስላል ትንሽ ያደገች እና አንዳንዴ ያው ሲባል ነበር ከኔይማር ጋር ማለት ጀምሯል ምናምን ይያለ ነበር አንዳንዴ ለራሳችሁ የምትሰጡት ቦታ አለ ምንም ራስን ከኔ ተማሪ ያለው ነው ይመስለኝ እኔ እሱ ደግሞ ሮል ሞዴል ማን ነው ቢባል ኔይማር ነው የሚለው እና ታለንቱን ይሳድ ከኔይማር እባክህ ያማል ግን ከሜዳ ውጭ ያለውን ነገር ከኬሪሩ ነው ከሱ የምትማር ሰው አይደለም እውነት ሜሲና ሮናልዶ ማየት በቂ ነው እኔ አልኩ በቃ አንዳንዴ ላይፍ መማር አለ ከሁለቱም ጸዴ ነው ሜሲ 8 ባላንዶር ያለ ዲሲፕሊን አይመጣም አይመጣም ቻምፒየንስ ሊግ ያወላ ቻምፒየንስ ሊግ አይመጣም አንድ በላሻ አንተ ዓለም ላይ እዚህ ነገር ላይ አንደኛው ተጫዋች ነው ተባልክ አንተ የለም ማንም ተብለ ምንም አይነት የሥራ ፊልድ ላይ ማለት መልሰህ በቀጣይ ዓመት ያን ቦታ ለማስቆየት ድራይቭህን ከውስጥ ማምጣት ማለት አንድ ቡድኖች ሊግ ከበሉ በኋላ ቀጣይ ዓመት ላይ መብላት የሚከብዳቸው ትልቁ እንትን ሃንገር አለመኖሩ እነሱ ውስጥ ሃንገር ለመፍጠር ወይ ተጫዋቾች መደባለቅ አለ ጋርዲዮላ ላይ የምናየው ሃንገር ያ ነው ባይዘው በጣም እኔ የምወድለት እሱ ይላል እኔ ጋርዲዮላ ላይ ልክ ፕሪሲዝን ከመጀመሩ በፊት የሚሄድባቸው ስፖርቶች የሚያነባቸው መጽሐፎች የሚያያቸው ዶክመንተሪዎች ሰውየው እንዴ አንተ ጦርነት የሚያነብሰው ባስኬትቦል ራግቢ ምናምን ምን አይነት አሰልጣኝ ታውቃለህ ራሱን የለም ራሱን ኔክስት በምን አይነት አንዳንዴ አሁን እንትኑ እየተሻሻለ ስለሆነ ትጠበቃለህ የሆነ አጫዋች ሲመጣ ኔክስት ምን አይነት አጫዋች ይዤ ልምጣ ማን ነው ሜን ፕሌየር መሆን አለበት እንዴት ነው በቡድን መጫወት የሚችለው እንዴት ነው ዋንጫ መብላት የሚችለው የሚለውን ነገር አስበህ እስካልመጣ ድረስ ማለት ነው ያነበረን ይዘህ በቀጠለ አትችልም እንዲ ፕሪሚየር ሊግ ላይ አንስቶ ያፈርታል ተዘጋጅተህ ይጠብቀዋል በደንብ በተዘጋጅ እና ምክንያቱም እንደዛ ተበልቷል ድራይቭ ነው በቃ ሰው የሚወስደው ሰው ልጅ በቃ አሁን የጋርዲዮላ ለተጫዋች እያለ እየፈለገው እያወቀው ማድረግ ያለበትን ሰውነቱ አይፈቅድለትም ማለት ችሎታው እግዚአብሔር ተረዳጋ ጭንቅላት ውስጥ የሆነ ነገር ኖሮ አንዳንድ ጊዜ ገንዘብ ቢዝነስን ከፍት ብለህ አለ እኮ ጭንቅላት ውስጥ በተጫዋቾቹ እድሉን ሲያገኝ ባይዜ ዝም ብሎ ተጫዋች አልነበረም ጋርዲዮላ አንዴ ከፍተው ነው ብላችሁ እንደሰልጠኛው በቃ ታመጣዋለህ እንደዚህ ታረጋዋለህና ድራይቭ የሰው ልጅ ሰልፍ ኮንፊደንስ ምናምን በጣም መሰረታዊ ነገሮች ናቸው ፍላጎት መፈጠር አለበት ለዛ ነገር አሁን ከእግር ኳስ ውጪ ላናያቸው ማለት ምን ውስጥ ቢገቡ የማይችሉ ተጫዋቾች ፓልመር አሁን ኳስ ተጫዋች ምንድን ነበር የሚሆነው እኔ ጥያቄ ስል እኔ በህይወቱ እንደሱ ክሉለስ
ባይሆን ነው እግር ኳስ ይባል ነገር ባይኖር የፓልመር ህይወት አንተ በጣም እውነት እኔ ፓልመር ወይም ፖድካስት ግን እኔ አሁን ሜሲ አልሻት ብኝና ሜሲ ከእግር ኳስ ውጭ አይተሽ ታውቂያለሽ? ሎስት ነቻ የኔ አባት እኔ ማለት እኔ ያዝናናኛል እግዚአብሔርን ነው ሲደንሱ ማለት ነው ሌላ ዓለም ውስጥ ነው ያለው እሱ ማለት እነሱ እኮ ሴሌብሬት እያደረጉ ነው እሱ የሆነ ክሊፕ ፎቶ ካይሽ እንደተሽከረከሩ የጨፈሩ ነው እሱ ማለት ነው እነሱ ሌላ ላይ እንደዚህ ማለት ነውና አንዳንዴ ከእግር ኳስ ውጪ ከሆነ ፊልድ ውጪ ማይሆንላቸው አሉና በቃ ለዛ ብቻ የተፈጠሩ ሰዎች አሉ ያን ነገር ደግሞ ዲሲፕሊን ሆነ በቃ የምትፈልገው ያን ነገር እስከሆነ ድረስ በጣም ዲሲፕሊን ሆነ ካልሰራኸው ለሱ ዴዲኬትድ ካልሆንክ ማለት ነው ይጥላል እግር ኳስ ደግሞ በቃ አልኩ አሁን ዘመኑ የተቀየረ ሲመጣ ብዙ ታለንቶች ይመጣሉ ምንድነው ቴክኖሎጂው በደንብ ያግዛቸዋል ምናምናና በጣም እንትን መሆን አለበት ሃንገር ሊኖር ይገባል ዲሲፕሊን ሊኖር ይገባል ከዛ ይሳካል አሁን አይኑ 20 አመት ምናምን ዶሚኔት አድርጎታል ምናና ሜቢ ልጆቻችን እኮ የሆነ ኤክሰፕሽናል ፕሌይ ሊያዩ ይችላሉ እኮ ልክ ነው የሆነ ቢያንስ እንደነሱን ካባውን 10 ምናምን አመት ምናምን ኮምፒውተር አድርጎ ዶሚኔት ሊያደርጉ የሚችሉ ተጫዋቾች ሊመጡ ይችላሉ ግን በዛ ታይም ሲመጡ ማለት ነው በዚህ ደረጃ አይደለም የሚመጡት በጣም ሌቭሉን ያሳድጉታል ገብቷላ ታለንቱን በዛው ልክ ሊመጣ ይችላል ቴክኖሎጂ እያደገ ነው የሚመጣው ምናምን አንተ አሁን ሜሲና ሮናልዶ በፊት አሁን ቴክኖሎጂ እንዲህ ባልተራቀቀበት ዘመን ራሳቸውን ዲሲፕሊን የሚያደርጉበት የሚመሩበት መንገድና አሁን በተከለለፉት 5-6 አመት የሚመሩበት መንገድ እንኳን አይደለም እያንዳንዱ አሁን እኮ እያንዳንዷን ነገር መጥነው እንቅልፋቸውን ምናቸውን ምክንያቱም ሮናልዶ የቀደማችሁ ሮናልዶ እሱን ነው ዓለምን የቀደማት እዛ ጋር በዚህ እድሜው በዚህ ደረጃ ፐርፎርም ማድረግ ማለት ምን ያህል ለስፖርቱ ዴዲኬትድ እንዴ አንተ ትሪብል ያሳኩበት ይርት እዚህ ልሻላ ማድሪድ ላይ ማኑ ራሞስ ነው ሲናገር የሰማሁት ቻምፒየንስ ሊግ ፋይናል በልተው ያው ፓሪ ያለ ምናምን ይዝናናልና እሱ ጂም ነው ያለው ማለት አታመጣውም እንደዚህ አይነት ተጫዋች ታመጣለህ እንደ ሃንገር ማለት ነው ኔክስት ሲዝን አለብን እና ቻምፒየንስ ሊግ መድገም አለብን እያለ ጂም ነው የሚገባው ነው ፓሪ ማለት ነው ይሄን ሁሉ ነገር አሳክታ ዓለም ዋንጫ በልታ ይሄን ሁሉ ባላንዶር በልታ ማለት ነው ምንድነው የሚቆጭሽ ስትባል እኔ ኬሪየሬን ከ25 አመት ጀምሮ መልሼ ቢጀምረው በጣም ደስተኛ ነኝ ያለው ይዞዬ ማለት ይኸውልህ የመጣው መንገድ ድጋሚ 25 አመቴ ቢሆን አለ ምን ሊያስተካክል ነው ይዞዬው አስተካክሏት ወዴት ሊሄድ ነው ከዚህ በኋላ እኔ እነሱ ዘመን ላይ እኔ እግር ኳስን ማየታችን እድለኞች ነን በእውነት ይሄ ዲቤቱ መኖሩ እኔ እግዚአብሔር ማራዶናና ፔሌያን ጸዴ ናቸው እኔ ስለማላቃቸው ሊሆን ይችላል ግን አይደርሱባቸውም በእውነት እኔ በተለይ እኔ ሜሲ ላይ ኔቨር እኔ ከሜሲና ከብላችሁ መጀመር ይለባችሁ በምንም ታምር ከሜሲ አይባልም ሜሲ ነው ወይስ ልትሉ አትችሉም ሜሲ ነው ከዛ ከንትናና ከንትና ብላችሁ ሰው አወዳድሩ እዚሁ ጋር ይሄን ሐሳብ እንያዘውና ማለት እኔ እንደዚህ እኔ ስለ ሜሲ ብዙ ሰው ወደዋለኝ እከራከራለሁ ምናምን የሚል ሰው አይቻለኝ እኔ ስለ ሜሲ እንደዚህ አይነት ድራይቭ ያለው ሰው አይቻላቅም ቢሆን ኢማጂን እኔ ሰው ስለ ብዙ አርጀንቲና ብዙ ሰው ታቱ ይሰራዋል ምናምን ግን አሁን እኔ አባቴና እሱ ነው ያለው ታቱ የተሰራውት እንግዲህ አሁን እዚህ ጋር ይሽጥላ ነው የሚለው እዚህ ጋር ሜሲ ነው የሚለው በህይወቴ ለኔ አሁን ለሜሲ አክቹአሊ ያው ነፍስን ስጥ ምናምን አባቴ በምን ያህል ደረጃ እንደምወደው አውቃለሁ ግን እኔ ከአባቴ ቀጥሎ ማንን ነው የምትወደው ብትለኝ ሜሲን ነው የምለው እኔ አይደለም ወስነው እኔ አሁን ለምሳሌ ይሄን ነገር አላውቅም ኢማጂን እኔ ይሄን ነገር አልሰማሁኝም እኔ አሁን እኔ አስብ እንግዲህ እኔ ይኸውልህ እኔ አላውቅም እንደዚህ አይነት ሰው እናንተ አታውቁም አይ ኖ ሊኖር ይችላል እኮ አሁን ይኸውልሽ እሱማ አሁን ሊኖር ይችላል ምን ለምሳሌ ሜሲ እኔ ላይ ይሄን ያህል ኢምፓክት ከፈጠረ ሚሊየን ነው የሚወዱኝ ሰውዬ እና ምን ያህል ህዝብ ደግሞ ከኔ በላይ ሊወዱ እንደሚችል ሳስብ የሆነ ሰውዬው እኛ ነን እድለኛ አክቹአሊ እድለኛ ነው አይደለም እኛ እሱን በማየታችን ነን እድለኛ ግን እኔ እንደኔ አሁን እኔ ጋር ያለው ቦታ ሳስበው ማለት ነው በቃ በብዙ ህዝብ ሚሊየን ህዝቦች ደግሞ እንደኔ ፍቅር እንዳለው ሳስብ በቃ ደስ ነው የሚለኝ እግዚአብሔር ነው ማለት ለሱ ነው ደስ ይለኛል ይኸውልህ በቃ እዚህ ጋር እኔ አሁን ኢና ለዋንጫ በላው አልበላው
we don't care እግዚአብሔርን ነው የምልህ ለምን እንዲንጦሮጦስ ውስጥ ገደል ጦሱን ይዞት ይል እግዚአብሔርን ነው የምልህ የሚገርም ነው እንደዚህ ለሜሲ ሽንቱን ገትሮ እንደዚህ አይነት መከራከር ነው ግን እንደዚህ በፍቅር በስሜት እኔ አላውቅም እናንተ ካወቃችሁ እናንተ ንገሩኝ ብቻ እንለፍ በጣም ረጅም ሜሲ ከባድ ሶ እሺ አሁን ዓለም ዋንጫ 4 ውስጥ ገብታችኋል በላት ገብታችኋል ኦኬ ወይኔ በላት ገብተናል ይላል እኔ ስለ ሮናልዶ አወራለሁ ሌላ ፕሮግራም ላይ ኦኬ ለካይበርቹ ሐሳቦቹን እኔ እሰጣለሁ ችግር የለም ዛሬ ስለ አስቀምጥ ነው ስለ ገስታችን ስለ እንግዳችን ነው እና 4 ሀገሮች ቀርተዋል እናንተ አርጀንቲና ኢንግላንድ የኔ ኢንግላንድ እንደገብተናል የኔ ኢንግላንድ ደሞ ኢንግላንድ ነው እሺ ይሁን እኔ ተናግሬያለሁ ብዙ ጊዜ ተናግሬያለሁ ሮናልዶ ስላለ ወይ ማርያምን ቀድሜ ተናግሬያለሁ ሮናልዶ ስላለ ሮናልዶ ከሌለ ኢንግላንድ እንደ ሀገር አርጀንቲና አሁን አርጀንቲና ለምሳሌ ሜሲ ባይኖር ማንም ደግ ስፔን ኤግዛክትሊ አሁን አይሽ ፋይናል አሁን የሁለት የኔ ነው ፋይናሉ አንቺ ሁለት አንዳችን ነው በላ አረ ደና ብያለ እንትን ነው እግዚአብሔርን ፋይናል ስፔን ከንተ ፍራንስና ኢንግላንድ ደግፈው በቃ እንዳቺ ተቃራኒ ሳይዝ ያለ ነው ግን አይደርስም ሁለቱም ሳይሆን ፍራንስ ትደርሳለች በእርግጠኝነት እሱን አስባለሁ ግን አርጀንቲና እና አይታወቅ አላቅም ግን ኢንግላንድ ብታልፍ ደስ ይለኛል ብታልፍ ይመስለኛል ብቻ ስለ ገስታች ፕሬዲክሽን አስቀምጪ ለሁለቱ አርጀንቲና ከኢንግላንድ መጀመሪያ እኔ ይልሽ አሁን ይሄ እንትን ነው አሁን ለመጀመሪያ ጊዜ ሜሲ የሚገጥማቸው ምናምን ያ ታሪክ አለ ሃንድ ኦፍ ጋድ ምናምን ግን አሁን ብዙዎቹ ማንንም ፕሪዲክት አድርግ ብትለው ኢንግላንድ ነው የሚለው ምክንያቱም አይልም ባይዘ ማን እኔ ብዙ ቦታ ሳይ ኢንግላንድ ነውና ኢንግላንድ የተለየ ነገር ምን አድርጋለች እሱን ነው የምልሽ አሁን እኔ ኢንግላንድ ተሽላ ተጫወተች ምለው ትንሽ የሜክሲኮ ጨዋታ ነው እሱም ትንሽ ተሸግራለች ግን ይሻላል የክሮሻ መሪያው ጨዋታ ይሻላል ግን አሁን ብዙዎቹ አርጀንቲና ቶፕ ቲም ያልገጠመችም አፍሪካ ናቸው ምናምን ያም ጋናን የተገጠመው ክሮሻን አደናቲም ማን ነው አንደኛው ደግሞ ፓናማ ነው ምናምን ነው ፓራጓይማ ከንትን ይጫወቱት ፓናማ ማን ነው ሜክሲኮ ጋና እንግሊዝና ምድባቸው ላይ ነበረችው ሶስቱም ተሸንፋል ብቻ ከምድብም ስትመጪ ዲአር ኮንጎንም አስቡ በካምባክ ነው ያሸነፈችው ምናምን የመጣችበት መንገድ ከኛ ምንም እንትን አይደለም 13 ጎል አግብታለች 6 አግብተዋል ገብቶሻል አይደለ ሁለት ሶል አይናት እነሱም ስቲል ጥገኝነት ላይ ያለችው ሙሴ ያለ የሰሙት ነበር ወይ ቤሊንጋምና ኬን ስቲንከር ማለት በቃ አዛጫው ያሳለፉ ቀን ኢንግላንድ ትወድቃለች እሱን ነው ማለት እና እኛም ኦፍ ኮርስ ሜሲ አለ እኔ ሜሲ እስካለ ድረስ ስለዚህ አርጀንቲና ኦፍ ኮርስ አይ እሺ እኔ ኢንግላንድ ሶ ፋር ኦኬ ሌትስ ጎ ቫሞስ ኦኬ ደርቢ ችግር የለውም እሺ ስፔን ከፍራንስ ይሄ ጸዲ ጨዋታ ነው የሚሆነው ብዬ አስባለሁ የሚገርም ጌም ነው እና ብዙ ጎል የሚኖር ይመስለኛል አይ ነው እንትን ሊኖሩ ይችላሉ ጌሙን ለመቆጣጠር በደንብ እንትን ሊሉ ይችላሉ ግን እንደኔ የሆነ ፈርስት ሃፍ እስከ 15 ደቂቃ የሆነ ሰው አንዱ ካገባ ማለት ነው ብዙ ጎል የሚኖር ይመስለኛልና እንዳልኩሽ ስፔን ደጋፊ ነኝ ስፔን ብታልፍ ደስ ይለኛል ግን ምንም ጥርጥር የለውም ፈረንሳይ ታልፋለች ብዬ አስባለሁ ግን ስፔን ብታልፍ መሐሉ ጸዲ ነው እንትን ነው ግን የነዛ ማጥቃት አንድ ደስ የሚለው የስፔን ከፈረንሳይ በጣም የተለያዩ ቲሞች ናቸው ያ ኳስ ይዛል እኮ በቃ ሊያስነካው እኮ ይችላል ግን ካገኘው ደግሞ ኢምባፔ ብሬካቸውን ሳለው ማን ኦሊሲ የሚባል ተጫዋች አለ ዴምቤሊ ሶስቱ ችግር ይፈጥሩባል እንትና ተጠይቆ ማን ነው ኩባርሲ ነው ምናምን ማርቲኔዝ ኩባርሲ ነው መሰለኝ ክሊያን አለ ማንም ትፈራለህ ሲባል ዴምቤሊ ነው ያለው ምንም ጥርጥር ምክንያቱም እግዚአብሔር በግራም በቀኙ ችግር ሊፈጥርብን የሚችለው እሱ ነው እና ዴምቤሊ ነው የምንፈራው ግን ያን ያቴንሽን አንሰጠው ኤምባፔ ይደብረዋል ባይዚ እና ሲደብር ደግሞ ያስቀይማል ወይ ነው ግን እኔ በምን አምናለሁ መሰለሽ ሁለቱም ቲሞች የፈረንሳይ ማለፍ እድል ይበልጣል ግን ስፔንም የዋዛ ቲም አይደለችም ኦብቪየስሊ በጣም ደስ የሚለኝ ስለ ጌሙ የተለያዩ ቲሞች ናቸው በጣም ሁለት ቲም ወጥተህ የተለያዩ እንዴት ይሆናሉ ብትል በጣም የተለያዩ ቲሞች ናቸው ለምሳሌ ፈረንሳይ ሚድፊልዷ ሞር ፊዚካል በረምባ ፊዚካሊቲ ላይ መሰረት ያደረገ ነው ለአጥቂዎቹና ለተከላካዮቹ ከቨር መሆን ነው ስራቸው ካውንተር እንዳይገኙና ኢፒዮሚካኑና ሳሊባም እኮ ልልሽ እኮ ነው እኮ ልመጣልሽ አንዴ አሁን ስለ ሚድፊልዱ የስፔን ሚድፊልድ ደግሞ ኳሱን በደንብ ሙሉ 90 ደቂቃ መያዝ የሚችል ሚድፊልድ ሮድሪ በለው ፔድሪ በለው ምናምን ነገር ሶ ዲፈረንት ናቸው እዚህ ጋር ባክላይኑን ብታዩ እንደ ዩኒት
አንድ ጎል ነው የገባባት ስፔን ስፔን ከፈረንሳይ የተሻለ ሪከርድ አላት እንደ ዩኒት ማለት ነው እንደ ዩኒት ነው የሚከላከሉት እንደ ዩኒት ነው ሁሉ ነገር የሚፈጠር እንደ ኢንዲቪጁዋል የፈረንሳይ ደግሞ ተከላካይ መስመር ኡፓን ያዘ ነው ሳሊባን ያዘ ነው ምናምን አጥቂዎቹ ላይ ስትመጪ ደግሞ ማለት ነው እኔ አጥቂው ነው የሚያስደነብረኝ ሁሌ ሳስበው የፈረንሳይ እሱን ነው እነዛኞቹ ለምሳሌ ስፔን የሚጫወቱት በፎልስ ናይን ነው እና ያው እንትና ነው ልትይዝ የምትችለው ያ ማለት ነው ወርዛባል ካገኛ አይምርህም ያው ፖርቱጋል ሚስ ያረጋት ጌም እንትና አለችኝ እንጂ አዳመጥህምም ሲጀመርም ደግሞ ኳስ ክሬት ያደርጋል ወራ ያዛባል በጣም ጭንቅላቱ የሚጠቅ አሁን ይሄ ሰውዬ ፍጥነት ቢኖረው የምትለው ጨዋታ አጋጥሞ ያውቃል አሁን ሜሪኖ በሮጥ ቢችል አስበዋል ሲጀመር ተቀይሮ ያገባል እኮ አይ መሮጥ ቢችል አስበዋል ሜሪኖ እና እንደዛ ያጫዋች ነው የነዛ ደግሞ ኢንዲቪጁዋል ብሪ በቃ የትም የሌለ ጌም በቃ ባንገር የሆነ ጨዋታ ከፋይናል በፊት የሚሆን ፋይናል ነው የሚሆነውና እኔ እንደ 22ቱ እንግሊዝ ማነው አርጀንቲና ከፍራንስ ምና ይመስለኛል ከደገሙት እንግዲህ ለሀገሮቹ ያክል ኳሊቲያቸው እባካችሁ ሁለተኛውን ዓለም ዋንጫ ስናነሳው ሪግድ ነው በሉ ለነገሩ ኬርስ አገባኝ ነው ኮሎማኒ የለም አልተበረጠም በዚህኛው ዴምቤሌ ባይዜ ከኮሎማኒ በላይ ዴምቤሌ ነው መሰለብ ያለበት ያን ፍጻሜ እንደ ዴምቤሌ ተኮላ እኔ ተኮላ ሸጣላ ተቀይሮ በፊት ነው ወጣው ፔናልቲ አሰጥቶ እኔ እንደዛ እግር ይበላ ፐርፎርማንስ እንትናን ይነካው እሱ ነው ፔናልቲ ዲማሪያን ይነካው እሱ ነው ይመሽ ደንጂ ሲጀመር ወዳለው እንደውም ድገመው ሜሲን እንደምትወደው ስለማቅ ፋይናል ላይ ደግሞ ድገምልን እስኪ ወልጅ ነገር ፈጣ እንደዛ ይመስለኛል ግን ያው እንደ ዊሽ አርጀንቲና ከስፔን ቢደርሱ ንገር ምገ ምትያ ያራሳችን ነው ቤታችን ነው የሚገባው ይመሽ ሶ ይገርም ጸዴ ቆይታ ነበረ እውነት ትንሽ እኔ መጀመሪያ ኢንተርቪው ያደርጋለሁ እንጂ ተደርጌ አላቀምና ስለ ሜሲ ተነፈስኩ ትንሽ 5 ደቂቃ ሰው ሲያወራ እየሰማሽ ያልሽ ነበር ብታልፊ እኔ ያልኩሽ ፌስቡክ ላይ ድሮ ጽፍ ነበር ምናምን ግን ቲክቶክ ከመጣ በኋላ አይተሽኝ አታውቂም ኢንተርቪው ያደርጋለሁ እንጂ አውርቻ አላውቅም ይወስጥ ምናምን እንደዚህ አይነት ሰው አይደለም እና አሁን ግን የሆነ ተነፈስኩ ትንሽና ታባቱ ይሄ ኤፒሶድ ስፔሻሊ ሜሲ ፋንስ ማለት በተአምር ያመልጣችሁ አይገባም ምክንያቱም እናንተን የሚሆን ሰው ከኔ በላይ የምትወዱ ካላችሁ ባካችሁ ነውና ተናገሩ ገና እኔ ባለፈው ብያለሁ ብዙ ሰው አውርቶለታል ገና ግን ብዙ የሚወራለት ነገር አለ ከዚህ ገናውን ሪታየር አርግብን እንጂ ሲያደርግ ደግሞ ከመጀመሪያው አመት ጀምረን እስከ መጨረሻው አመት እናወራለን ዶክመንተሪዎቹን በጭንቅላት መሰል የሚገርም ጸዴ ቆይታ ነው ነበር የመጨረሻ ሐሳብ ካለሽ ሚናይ መዝጊያ መውጫ አረ በቃ ስለራስሽ እንደዚህ ስለ ፖድካስት ይሄ ቢጨመር አይ ጸዴ ነው እኔ ተመች እንዳልኩሽ መጀመሪያ ነው እኔ እንኳን ኢንተርቪው ሳደርግ እንደዚህ ሪላክስ አላደርግምና መጠየቅ ይከብዳል አይ ዶንት ኖ መጠየቅ አይ ዶንት ኖ ምን ይከብዳል መጠየቅ ይከብዳል መሰለኝ ለዛ ስጠይቅ አክቹአሊ ያው እኔ ትንሽም እንትን በሙያው ላይ ስላለው የሆነ ነገር እንትን እላለሁ እንጂ ትንሽ ቴንሽን ሆናን አለው መጠየቅ ይመስለኛልና ማውራት መጠየቅ ጸዴ ነው በጣም ተመችቶኛል ምን ነበር ፋንስ ተራ ሰብስክራይብ አድርጉ እንዳልኳችሁ ደግሞ እየመጣችሁ ቴዳጋ ይወዱዳችሁን አውሩ አመሰግናለሁ ስለጋበሽኝ እናመሰግናለን እኛ ቴንክ ዩ ሚናዬ በጣም ፋንስ ተራ ዊዝ አናዘር ጸዴ ኤፒሶድ ነበር ያሳለፍነው የነበረው ከችበሉ ፒስ ጎቱ ማን ነው ሜሲ አበዴ